አምላክ አሜን። ይህ በከሳቴ ብርሃን የትምህርት ማዕከል እየተዘጋጀ የሚቀርበው ድምጸ ተዋህዶ መንፈሳዊ የሬዲዮ ዝግጅት ነው። ጤና ይስጥልን የተከበራችሁ አድማጮቻችን፣ በዲሲ ቨርጂኒያና ሜሪላንድ አካባቢ በቀጥታ በሬዲዮ ለምትከታተሉን እንዲሁም በመላው ዓለም በኢንተርኔት ለምትከታተሉን የእግዚአብሔር ሰላም ከሁላችን ጋር ይሁን እያልን የድምጸ ተዋህዶ የሬዲዮ ፕሮግራማችንን አሁን ጀመርን። ሳምንቱን ሁሉ በሰላም አሳልፎ እስከዚህ ሰዓት ላደረሰን ለአምላካችን ለእግዚአብሔር ክብርና ምስጋና ለእርሱ ይሁን። የቀረውንም ሰዓት ይባርክልን ዘንድ የአምላካችን ቅዱስ ፈቃድ ይሁንልን። ተከበራችሁ አድማጮቻችን፣ የሬዲዮ ፕሮግራማችንን በቀጥታ በሬዲዮ ለመከታተል 83225353330 የተለመደው የስልክ ቁጥራችን ነው። መንፈሳዊ ጥያቄዎቻችሁን የምትጠይቁበት 703-534-9878 መዝሙረ ዳዊት መዝሙር 50 አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህም ብዛት መተላለፌን ደምስስ። ከበደሌ ፈጽሞ ጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴም ሁልጊዜ በፊቴ ነውና። አንተን ብቻ በደልሁ፣ በፊትህም ክፋትን አደረገው። በነገርህ ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ እነሆ በአመፃ ተጸነስሁ፣ እናቴም በኃጢአት ወለደችኝ። እነሆ እውነትን ወደድህ፣ የማይታይ ስውር ጥበብን አስታወቅከኝ። በሂሶጵ እርጨኝ እነጻማለሁ፣ እጠበኝ ከበረዶም ይልቅ ነጭ ሆናለሁ። ሐሴትንና ደስታን አሰማኝ፣ የሰበርካቸውም አጥንቶቼ ደስ ይላቸዋል። ከኃጢአቴ ፊትህን መልስ፣ በደሌንም ሁሉ ደምስስልኝ። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ። ከፊትህ አትጣለኝ፣ ቅዱስ መንፈስህንም ከኔ ላይ አትውሰድብኝ። የማዳንህን ደስታ ስጠኝ፣ በሽታ መንፈስም ደግፈኝ። ለሕግ ተላላፎች መንገድህን አስተምራለሁ፣ ኃጢአተኞችም ወደ አንተ ይመለሳሉ። የመድኃኒቴ አምላክ እግዚአብሔር ሆይ ከደም አድነኝ፣ አንደበቴም በአንተ ጽድቅ ትደሰታለች። አቤቱ ከንፈሮቼን ክፈት፣ አፌም ምስጋናህን ያወራል። መሥዋዕትን ብትወድስ በሰጠሁ ነበር፣ የሚቃጠለውም መሥዋዕት ደስ አያሰኝህም። ለእግዚአብሔር መሥዋዕት የተሰበረ መንፈስ ነው፣ የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም። አቤቱ በውዴታ ጽዮንን አሰማምራት፣ የኢየሩሳሌምንም ቅጥሮች ሥራ። የጽድቁን መሥዋዕት መባውንም የሚቃጠለውንም መሥዋዕት በወደድክ ጊዜ ያን ጊዜ በመሠዊያ ላይ ፍሪዳዎችን ይሰዋሉ። ይህ ድምጽ የሚሰማችሁ የልዑል እግዚአብሔር ቤተሰቦች በጠቅላላ በመላው ዓለም የምትገኙ ሁሉ እንደምን አላችሁ? የእግዚአብሔር ሰላም ከእናንተ ጋር ይሁን። በተከታታይ የጀመርነውን ትምህርት ዛሬም እንቀጥላለን። በዛሬው ዕለት ደግሞ የምንመለከተው ጌታችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ ከፈታኙ ከዲያብሎስ የቀረበለት የመጀመሪያው ጥያቄ ምን ነበር? በዚህ ጥያቄ ላይ ዛሬስ ዓለማችን ይህን ጥያቄ አልፈዋለች ወይ? ሰሚዎች አልፋችኋል ወይ? ሁላችን ይሄንን አልፈነዋል ወይ? ጌታችን ድል የመታበትን ኃይል ታጥቀነዋል ወይ? ስለዚህ ዛሬ እነሆ የምንመለከተው የመጀመሪያው ጥያቄ ይሆናል። እንመለሳለን። እግዚአብሔር በረድኤት ከሁላችን ጋር ይሁን። በመጀመሪያ ሙሉ ወንጌሉን እንሰማዋለን። የማቴዎስ ወንጌል ምዕራፍ 4 ከቁጥር 1 እስከ 11። ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ በመንፈስ ወደ ምድረ በዳ ተወሰደ። 40 ቀንና 40 ሌሊትም ጦሞ በኋላ ተራበ። ፈታኝም ቀርቦ የእግዚአብሔር ልጅ ከሆንህ እነዚህ ድንጋዮች እንጀራ እንዲሆኑ በላለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው።
ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደና እርሱን በመቅደስ ጫፍ ላይ አቁሞ መላእክቱን ስላንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅ ከሆንህ ወደ ታች ራስህን ወርውር አለው። ኢየሱስም ጌታን አምላክህን አትፈታተነው ተብሎ ደግሞ ተጽፏል አለው። ደግሞ ዲያብሎስ እጅግ ረጅም ወደ ሆነ ተራራ ወሰደው። የዓለምንም መንግሥታት ሁሉ ክብራቸውንም አሳይቶ ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ያን ጊዜ ኢየሱስ ሂድ አንተ ሰይጣን፣ ለጌታ ለአምላክህ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏልና አለው። ያን ጊዜ ዲያብሎስ ተወው። እነሆም መላእክት ቀርበው ያገለግሉት ነበር። እግዚአብሔር አምላክ የነቢያት የሐዋርያት የሊቃውንትን ጉባኤ እንደባረከ የኛንም ይባርክልን። የምንሰማውን ሁሉ ቃል እግዚአብሔር በልቡናችን ይጻፍልን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ 40 ቀንና 40 ሌሊት እንደጾመ 40 ቀንና 40 ሌሊት ከተፈጸመ በኋላ እንደተራበ የዛን ጊዜም መራቡን አይቶ ፈታኝ የተባለ ዲያብሎስ ወደሱ እንደቀረበ ይህንን እነሆ በወንጌሉ ተጽፎ ከዛም ደግሞ ሶስቱን የዲያብሎስ ፈተናዎች ምን እንደሆኑ ተጠቅሰው እናያቸዋለን። እንግዲህ እግዚአብሔር አምላካችን በምግብ የገባውን ሰይጣን ኃጢአት መጀመሪያ የተሰራች በመብላት ስለሆነ በምግብ ስለሆነ በዚያ በኤደን ገነት እግዚአብሔር አትብሉ ያላቸውን ዛፍ 7 ዓመት ሙሉ ሳይበሉ ኖረው በኋላ ግን አዳምና ሔዋን የስተትን ዛፍ በመቅጠፍና በመብላት ወይም የተሰጣቸውን ትእዛዝ በማፍረስ በምግብ ምክንያት ሰይጣን ወደዚህ ዓለም ገባ። ይህንን በምግብ ምክንያት የገባውን ሰይጣን ፈታኝ ጠላት ዲያብሎስ ጸራዊ ጌታችን መድኃኒታችን ኢየሱስ ክርስቶስ በጾም እነሆ ያወጣው ዘንድ ስለወደደ በገዳመ ቆሮንቶስ 40 ቀንና 40 ሌሊት ጾሞልናል። ለምን ጾመ? 40 ቀን 40 ሌሊት ለምን ሆነ? ገዳመ ቆሮንቶስ ምንድነው? እነዚህን ሁሉ በተከታታይ አይተናቸዋል። ዛሬ ደግሞ እግዚአብሔር አምላክ ፍቃዱ ሆኖ እመቤታችን በረድኤት ከመካከላችን ሆና የምንመለከተው የመጀመሪያው ፈተና ነው። የመጀመሪያው ጥያቄ ነው። የመጀመሪያው ጥያቄ ላይ ሁለት ነገሮች ልብ እንላለን። አንደኛ ዲያብሎስ ሲናገር ምንድነው ብሎ ጌታችንን ሊፈትነው የመጣው የመጀመሪያው ጥያቄ ምንድነው? ሁለት ይህን ወንጌል ስንጀምር ከማቴዎስ 3 ያለውን ታሪክ አገናኝተን ወደ 4 ላይ ተሸጋግረን ነበረ። ስለዚህ ማቴዎስ 4 ላይ ግን የመጀመሪያው ጥያቄ ፈታኝ ወደ ኢየሱስ ክርስቶስ መጥቶ ያቀረበለት ምን ነበር የሚለው? እሺ መጋቢ ሃይማኖት፣ በመጀመሪያ ጌታችንን አምላካችንን መድኃኒታችንን ኢየሱስ ክርስቶስን ፈታኙ ቀርቦ የጠየቀው ስለ ምግብ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት ከጾመ በኋላ ተራበ የሚል ነገር አለና ሩቅ ብእሲ መስሎት ባለፈውም ጊዜ እንደተነጋገርነውና እንዳየነው ጌታችንን ያ ፈታኝ ቀርቦ አንተ የእግዚአብሔር ልጅ ከሆንህ እነዚህ ድንጋዮች እንጀራ እንዲሆኑ በልአለው የሚል ነው። ይሄ እንግዲህ ፈታኙ የጥርጥር መንፈስ በውስጡ እንዳለ ያላወቀው ነገር እንዳለ የሚያሳይና እንደማንኛውም ሩቅ ብእሲ መስሎት የእግዚአብሔር ልጅ መሆኑን በጥምቀቱ ኢየሱስ ክርስቶስ ሰማያት ተከፍተው መንፈስ ቅዱስ ሲመሰክር እግዚአብሔር አብም ሲመሰክር ስለ ኢየሱስ ክርስቶስ ይሄንን ነገር ያልተመለከተውና ያላየው ፈታኝ
ወይም ያልተገነዘበው ፈታኝ የእግዚአብሔር ልጅ መሆኑን ለማረጋገጫ ለሁለተኛ ጊዜ እንደዚህ አይነት ጥያቄ አቀረበለት። እንግዲህ ፈታኙ ቀርቦ የእግዚአብሔር ልጅ ከሆንህ እነዚህ ድንጋዮች እንጀራ እንዲሆኑ በላለው። ጌታችንም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም የሚል እንግዲህ እዚህ ላይ የምንመለከተው ፈታኙ ጥቅስ ጠቅሶ ነው። የመጽሐፍ ቅዱስ ቃል ጥቅስ ጠቅሶ ነው። በዘዳግም ምዕራፍ 8 ቁጥር 3 ላይ ያለውን ቃል ማስታወስ ይገባል። ምክንያቱም በኦሪት ዘዳግም ምዕራፍ 8 ቁጥር 3 ላይ ከእግዚአብሔር አፍ በሚወጣ ነገር ሁሉ በሕይወት እንዲኖር እንጂ ሰው በእንጀራ ብቻ በሕይወት እንዳይኖር ያስታውቅ ዘንድ አስጨነቀህ አስራበህም አንተም ያላወቀውን አባቶቻችንም ያላወቁትን መና አበላህ የሚለውን ይሄንን ጥቅስ መነሻ በማድረግ ፈታኙ ትክክለኛ ጥያቄ አስመስሎ ድንጋዩን ወደ እንጀራ እንዲለውጥለት ጌታችንን መድኃኒታችንን ኢየሱስ ክርስቶስን እንደፈተነው ወይም ደግሞ እንደጠየቀው የምንረዳበት ነው። በሶስት እንክፈለው መምህር ሰለሞን፣ በሶስት እንክፈለው። በሶስት ስንከፍለው በምንድነው የምንከፍለው? አንደኛ የእግዚአብሔር ልጅ ከሆነ፣ ሁለት ይህን ድንጋይ እንጀራ አድርግ የሚለው የዲያብሎስ የፈታኙ ጥያቄ፣ ሶስተኛው ደግሞ የጌታችን የመድኃኒታችን የአምላካችን የኢየሱስ መልስ። የመጀመሪያው ስናየው ሶስት ነገሮች ነው እዚህ ላይ የምናየው ምእመናን ልብ የምትሏቸው ማለት ነው። ልክ አሁን መምህር ሰለሞን በገለጸው ታሪክ ውስጥ መጀመሪያ የእግዚአብሔር ልጅ ከሆንክ ብሎ መጥቷል። ይሄንን አሁን እንደተገለጸው የእግዚአብሔር ልጅ ከሆንክ ብሎ መነሻ ያደረገው ዲያብሎስ ጥምቀቱ ላይ የተፈጸመው ነው። ጥምቀቱ ላይ የተፈጸመው ነገር ነው። ጥምቀቱ ላይ ምን ተፈጽሟል? እዛው ማቴዎስ 3 ላይ እንደምናየው ልክ ጌታ በዮርዳኖስ ሊጠመቅ በእደ ዮሐንስ በመጥምቁ ሊጠመቅ ወደ ዮርዳኖስ ሲገባ ሰማይ ተከፈተ፣ አብ በደመና መሰከረ። ቅድም መንፈስ ቅዱስም ክንፉን አሳይፎ ይላል። አንዱን ክንፍ ወደ ላይ ጠቆሞ አንዱን ክንፍ ወደ ዮርዳኖስ ወደ ጌታ ጠቆሞ ከላይ ምን የሚል ድምጽ መጣ? ዝንቱ ውእቱ ወልድየ ዘአፈቅር፣ የምወልደው ለተዋህዶ የመረጥኩት ልጄ ይሄ ነው የሚል ድምጽ ዮርዳኖስ ተመስክሯል፣ ተሰምቷል። ስለዚህ አሁን ያ ሰይጣንን አስደንግጦታል። የአጋንንት መንፈስ መታወክ። ለምን? በዮርዳኖስ የዕዳ ደብዳቤ ተቀብሮ ነበር። ምእመናን እኛ የዲያብሎስ ባሮች ሆነን ለዘላለም እንድንቀር በሲኦል እሳት ትሉ በማያንቀላፋ እሳቱ በማይጠፋ መከራ በማይገፋ ሲኦል ለዘላለም ኖረን እነሆ በእግረ ሰይጣን ተቀጥቅጠን እንድንኖር አጋንንት እነሆ ለዘላለም ገዢዎቻችን እንዲሆኑ ሰይጣን ይህንን ጽፎ በእብነ ሩካም አድርጎ ዮርዳኖስ ቀብሮት ነበር። ጌታ በተጠመቀ ሰዓት በትስብእቱ ተረግጦ በመለኮቱ አቅልጦ ለዘላለም የዕዳ ደብዳቤያችንን አጠፋ ይላል። ክብር ምስጋና ይግባው። አሁን ሰይጣን ደነገጠ። ዝንቱ ውእቱ ወልድየ፣ ይሄ የምወደው ልጄ ነው። አብ በደመና መንፈስ ቅዱስ በርግብ አምሳል ወልድ በተዋህደው አካል እነሆ በዮርዳኖስ ቆሞ ሥላሴ ምስጢር ተገለጠ። አሁን ሰይጣን ታወከ፣ ተጨነቀ። ስለዚህ የእግዚአብሔር ልጅ ከሆን ካለ፣ ምክንያቱም አሁን ሰይጣን ምክንያት አገኘ። ሰይጣን ዝም ብሎ ሊፈትነው ወደኛ አይመጣም። 40 ቀንና 40 ሌሊት ከጾመ በኋላ ተራበ ይላል የሁላችን ጌታ። ስለ ሁላችን ክብር ምስጋና ለስሙ ይድረሰው። 40 ቀንና 40 ሌሊት ከጾመ በኋላ ተራበ። ባለፈው ሳምንት አንስተናል። መራብ የነበረበት በመጀመሪያው ቀን ነው፣ ቁርስ ሳይበላ፣ ወይም በሁለተኛው ቀን ነው ሲደግም፣ ወይ በሶስተኛው ቀን ነው፣ ወይም በሰባተኛው ቀን መንቀሳቀስ አይቻልም። 40ውን ቀን ሙሉ ጾሟል እንደ አምላክነቱ። እርሱ እነሆ ምግብ ስለ እያንዳንዳችን ዛሬ ፈተና ሆኖ ስለሚመጣ ያን ድል ሊመታ ነው እንጂ ኢየሱስ ክርስቶስ መልካም 40 ቀንና 40 ሌሊት ከጾመ በኋላ ተራበ። እጽ ሲሻ ቅጠል ሲሻ ፍሬ ሲሻ አየውና ሰይጣን መጣ። ሰይጣን ሁሉ ጊዜ ሊፈትነን የሚመጣው የኛን ድክመት አይቶ ነው። ጌታ ይሄንን ነው አብነት አድርጎ ዛሬ የሚያስተምረን። ይሄንን ነው ምክንያት አድርጎ ዛሬ የሚነግረን። በሰይጣን ወጥመድ እንዳንያዝ፣ በመናፍቃን ሴራ
ወድቅ የእግዚአብሔርን እምነታችንን ጸንተን በምግብ ምክንያት በሆድ ምክንያት ከዚህ የእውነት ነገር እንዳንወጣ ዛሬ ለሁላችን ትምህርት ሊሆን የናዝሬቱ ኢየሱስ የሁላችን ጌታና አምላክ ይሄንን ነው የሚያስተምረን። ቅጠል ሲሻ ፍሬ ሲሻየውና መጣ። ጥያቄው ምንድነው? እንግዲህ የእግዚአብሔር ልጅ ከሆነ ለምን ዮርዳኖስ ሲጠመቅ ሰምቷል፣ የእግዚአብሔር ልጅ ነው። 40 ቀንና 40 ሌሊት ሲጾም አልተራበም፣ ስለዚህ አምላክ ነው። አሁን ግን ተራበ ሲል የእግዚአብሔር ልጅ አይደለም እንዴ? ስለዚህ ጥርጥር መጣ፣ የሆነ ነገር በውስጡ መጣ። ስለዚህ ቀጥታ ሰይጣን መጥቶ ፈታኙ ቀርቦ የመጀመሪያው ጥያቄ ምንድነው? የእግዚአብሔር ልጅ ከሆንክ ይሄን ድንጋይ እንጀራ አድርጋለሁ። ዮሴፍ አባቱ ልኮት ያዕቆብ ለወንድሞቹ መና ምግብ አድርስላቸው ብሎ ሲፈልጋቸው የሉም፣ ወደዛ ሄደዋል፣ በጎቹን ይዘው ተሻግረዋልና እስቲ በዛ አያቸው ብለው ሌሎች ሰዎች ሲነግሩት ኢየሱስን ቃለቀበት። ከዛ በኋላ የወንድሞቼን ስንቅ የኔ አይደለም አልበላም አለ ዮሴፍ። እኔ እነሆ የሰጠኝን አባቴ በላ ያለኝን በልቻለሁ፣ ይሄ ግን የነሱ ነው ብሎ በረሃብ ሊሞት ሆነ። የእግዚአብሔር መልአክ መጣና ፊቱ ያለውን ድንጋይ ህብስ ታደረገለት ይላል። ክብርና ምስጋና ለእግዚአብሔር ይድረስ። በእምነት ስንጸና፣ በእውነት ስንጸና፣ በሃይማኖት ስንጸና፣ ለማተባችን ስንጸና፣ እግዚአብሔር እነሆ ስለሞተልን እምነት ስንጸና፣ እነሆ ይህንን እምነት ይዘን በእውነተኛይቱ መንገድ ስንጸና፣ በተራ አስተሳሰብ ሳንወሰድ፣ ጾምን ሳንሽር፣ ምግባራችንን ሳናበላሽ፣ እግዚአብሔር ለኛ ያዘዘውን በቃል የነገረንን በነቢያት የነገረንን በሐዋርያት የሰበከልንን በሊቃውንት የተረጎመልንን ሰማዕታት ደማቸውን ያፈሰሱልንን ንጽሕት ሃይማኖት ይዘን ምግብ ጊዜያዊ ነገር የዓለም ነገር እነሆ ሳይበርዘን ሳያስረን ሳይጥለን ሳያውከን ከእግዚአብሔር መንገድ ሳያወጣን ሳያጣላን ከሲኦል ሳይጥለን እነሆ ወደ ገነት ሕይወት ገብተን ለዘላለም እንድንኖር ይሄን አስተሳሰብ እንቃወም ዘንድ ኢየሱስ ክርስቶስ መጀመሪያ ገና ያደረገልን በምግብ የመጣውን ፈተና እንዴት ድል እንዳደረገው ነው። የእግዚአብሔር ልጅ ከሆነ አለ ጥርጥር ገብቶት ነው። ይሄን ድንጋይ እንጀራ አድርግና ብላ አለው። የዛን ጊዜ ጌታ የመለሰለት አሁን መምህር ሶሎሞን እንደገለጸልን በዳግም ላይ ተጽፎ ያለው ቃል ነው። ይህም በ8:3 ላይ የእግዚአብሔር ሰው እኮ በእንጀራ ብቻ አይኖርም፣ ምክንያቱም በእግዚአብሔርም ቃል ብቻ አይኖርም። ስናየው የእግዚአብሔር ቃል ያስፈልገዋል ለነፍሱ ለስጋውም ጭምር። ስጋ ደግሞ እንደዚሁ በምግብ መኖር አለበት። ነፍስም በስጋ ውስጥ ጸንታ የምትኖረው እግዚአብሔር ባዘዘው መልክ ነው። ግን ለምግብ ብለን ለዚህ ለከንቱ ነገር ብለን እንዳንወድቅ ነው። ስለዚህ አንደኛ የእግዚአብሔር ልጅ ከሆነ ብሎ የእግዚአብሔር ልጅ ከሆንክ የሚለው ይሄ የሰይጣን መንፈስ ቅድም አንተም እንደተናገርከው መጋቢ ሃይማኖት ሁሉም ላይ ስናየው ዛሬ ዓለማችንን የጥርጥር መንፈስ፣ የመጥፎ ሐሳብ መንፈስ፣ የፈታኙ መንፈስ፣ የመጠራጠር መንፈስ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ያለማመን መንፈስ ዛሬ በዓለማችን ላይ ድሮም በብሉይ ኪዳንም ስንመለከተው እስራኤል እኮ ተጠራጥረዋል። በዛን ዘመንም ሙሴ ከሰማይ ላይ መናን ከጭንጫ ላይ ውሃን እያፈለቀ ሲሰጣቸው ይችላል ወይ ብለዋል። የእግዚአብሔር ልጅ ኢየሱስ ክርስቶስን ደግሞ ፈታኙ ሰይጣን መጥቶ ባለ እሱ ማንነቱን ስላልተረዳና ስላላወቀ ይሄንን መንፈስ ይሄንን ሐሳብ አምጥቶ የጠየቀውን ጥያቄ ዛሬ በሰዎች ልጆች ላይ ያደርገውና ሰዎች የጥርጥር መንፈስ እንዲኖራቸው በሃይማኖታቸው ላይ እንዲጠራጠሩ በእምነታቸው ላይ እንዲጠራጠሩ የሚይዙትን ሐሳብ እንዳይዙ በመብል ምክንያት ሕይወታቸው እየተቀየረ እንዲሆንና እንዲጠፋ የሚያደርገው ይሄው ፈታኝ ነውና የእግዚአብሔር ልጅ ከሆንክ የሚል የጥርጥር መንፈስ ወደ ሰዎችም የሚያሳድር መንፈስ ነውና ይሄንን መንፈስ ዛሬ መቃወምም አለብንም ማጥፋትም አለብን። ሕዝቅኤል የተናገረው ቃል አለ። ለምሳሌ ሕዝቤ ለእፍኝ የገብስ ዱቄት ከዱኝ ይላል። ለእፍኝ የገብስ ዱቄት ከዱኝ ያስደነግጣል። ምክንያቱም በመጽሐፍ ቅዱስ ውስጥ መብል የጎዳቸው ሰዎች አሉ፣ በመብል የወደቁ ሰዎች አሉ። ታላቅነትን በኩርና የታላቁ አባት የይስሐቅ የታላቋ ቅድስት የርብቃ ልጅ ኤሳው እኮ በምግብ ምክንያት ክዷል። በዘዳግም በኦሪት ዘፍጥረት ገና መጀመሪያ ላይ የተጻፈ ታሪክ ነው። በምዕራፍ 25 ከቁጥር 30 እስከ 34 ላይ ስንመለከት ኤሳው ብኩርናውን ሸጣት ይላል። እግዚአብሔር በሱ እንዳይጠራ ሆነ። ምግብ ይሄን ያህል ከእግዚአብሔር ያጣላል። ዛሬ ጾም ተወስኖልናል። 7 አጽዋማት ተሰጥተዋል። ስንት ሰው በ7ቱ አጽዋማት ጸንቷል። ብዙዎች ዛሬ ጾም አላስፈላጊ እንደሆነ ከእግዚአብሔር ብዙዎችን አጣልተዋል። እንደገና ደግሞ አሁን ጾምን መስራት አለብን ብለው የሚለፉ ሰዎች አሉ። መጀመሪያ ሆኑ ጥለው
ስለዚህ እግዚአብሔር ለኛ የነገረን ትልቅ ነገር ነው። ህዝቤ በእፍኝ የገብስ ዱቄት ከዱኝ። እግዚአብሔር እኮ አይተወንም። በምግብ ምክንያት፣ በስራ ምክንያት፣ በገንዘብ ምክንያት ስንቶች ዛሬ እምነታቸውን ትተወተዋል። የእግዚአብሔር ትምህርት እኮ ያ ነው። ቅዱስ ጳውሎስ ዴማስን ያነሳል። ዴማስ የዚህን ዓለም ነገር ወዶ ከኔ ተለይቷል ይላል። እንደውም ምንድነው የሚለው በትርጓሜው ላይ ሆዴ ይሙላ ደረቴ ይቅላ ይስፋ፣ ፊቴ ይቅላ ደረቴ ይስፋ ብሎ ዴማስ የዚህን ዓለም ነገር ወዶ ጥሎኝ ሄደ ነው ያለው። ተሰሎንቄን ሲመለከታት የዓለም ነገር ስቦታል። የሚቀጥለውም ጊዜ እንመለከተዋለን። ምግብ ግን አዳምና ሔዋንን እኮ ከገነት ያስወጣ ምግብ ነው። እነሆ ዴማስ ከጳውሎስ እቅፍ ከእውነተኛይቱ ተዋህዶ ወጥቶ ወደ ከንቱ ነገር እንዲሄድ ያደረገው ያ ኤሳው እግዚአብሔር በሱ እንዳይጠራ የሆነው በምግብ ምክንያት ነው። ገዳመ ቆሮንቶስ ላይ የመጀመሪያው ጥያቄ እንግዲያው የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ አድርገህ ብላ አለው ይላል። ማድረግ አያቅተውም። እግዚአብሔር ቢያደርግ ኖሮስ አሁን ትልቁ ነገር ምንድነው? እስቲ አስቡ። ኢየሱስ ክርስቶስ በዛ ሰዓት ላይ ማድረግ አቅቶት አይደለም። ያንን ድንጋይ እንጀራ ቢያረገው ኖሮ ምን ታስባላችሁ? ያን ድንጋይ እንጀራ ቢያረገው ኖሮ ማድረግ ይችላል አይችልም? ይችላል። ቢያደርገው ኖሮ ግን ምንድነው? አስቡ እስቲ። ለምን አላደረገው? ማድረግ ይችላል፣ ግን ለምን አላደረገው? መልካም እንግዲህ ዲያብሎስ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው ይላል። የዛን ጊዜ ኢየሱስ ማድረግ ይችላል? አዎ ይችላል፣ ጥያቄ የለውም። 2 ዓሣ 5 እንጀራ አበርክቶ የመገበ እግዚአብሔር ነው፣ ለስም አጠራሩ ክብር ይግባው። ግን ያን ድንጋይ እንጀራ ቢያደርገው ኖሮ የዲያብሎስን ፍቃድ ፈጸመ። በምንም ይሁን በምንም መንገድ ክርስቲያኖች፣ በምንም ይሁን በምንም መንገድ የዲያብሎስን ፍቃድ መፈጸም አይገባም። አንታዘዝም ለዲያብሎስ፣ አንቀበልም የሱን ትእዛዝ። እምቢ በሉት፣ እምቢ እንዳልነው ይቀራል። እግዚአብሔርን እሺ በሉት፣ ወደ እናንተ ይቀርባል፣ እሺም ይላችኋል። ስለዚህ የዲያብሎስን ፍቃድ መፈጸምን መቃወም ሁሉ አለብን። ይሄን አድርግ፣ ይሄን ስራ፣ ይሄን አድርግ፣ ይሄን ስራ በአይምሮአችን የሚመጣ በልቡናችን የሚመጣ ወጊ የዲያብሎስ አስተሳሰብ አለ። አንዳንዴ ራሳችንን ሁሉ ከንቱ አድርጎ እስከሚያሳየን ድረስ ወይም ወደ ኃጢአት እየገፋ ይሄን ስራ፣ ይሄን አድርግ፣ ብላ 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 ብላ፣ እችን የገነት እንሆ የሞት ዛፍ ብላ ውጣ ከዚህ እንዲወጣ ግን አይነግረውም ያን እንደሚወጣ ብላ ይለዋል። ብላ ይሄ መንፈስ ዛሬ ወደ ሁላችሁ ይመጣል። ሁዳዴ አብይ ጾምን አትጾመው ብላ ብላ፣ ሮብ ጠዋት ሄደ ብላ፣ አርብ ጠዋት ሄደ ብላ፣ በሬስቶራንትም ብላ፣ በካፍቴሪያም ብላ፣ በቤትህም ብላ 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 ብላ፣ መጨረሻ ግን መበላት ይመጣል። ስለዚህ እግዚአብሔር የሰጠን ዛሬ ጾም ስርዓት ሆኖ በኦርቶዶክስ ቤተክርስቲያን የተሰጠው ካቶሊኩም ከዛ ወስዶ ፕሮቴስታንቱም እየወሰደ እየሞከረ ያለው እኮ ይህ ስርዓት እውነተኛ ሕግ ሆኖ በመጽሐፍ ተጽፎ ስላለ ነው። በገነት የነበረ ትእዛዝ ነው። በብሉይ የነበረ ትእዛዝ ነው። በአዲስ ኪዳን የነበረ ትእዛዝ ነው። በሐዋርያት ስርዓት የነበረ ትእዛዝ ነው። በመጀመሪያዎቹ ክርስቲያኖች አባቶቻችን የነበረ ትእዛዝ ነው። ዛሬም አልተቋረጠም። ይልቁንም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለዚህ የዲያብሎስን ፍቃድ ላለመፈጸም በብዙ አይነት መንገድ ነው የሚመጣው። ዲያብሎስ መልኩን እየለዋወጠ ነው። ሰይጣን ነኝ ብሎ አይመጣም። ዲያብሎስ ነኝ ብሎ አይመጣም። አጥፊ ነኝ ብሎ አይመጣም። ከገነት ላስወጣህ ነው ብሎ አይመጣም። ከኢየሱስ ላጣላህ ነው ብሎ አይመጣም። ከኢየሱስ ጋር እንድትኖር ብላ ብሎ ነው የሚመጣው። የዲያብሎስን አሰራር መቃወም አንዱ ትልቁ ነገር ነው። የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በላ ነው። አላደረገውም ጌታ። ፍቃዱን አትፈጽሙለት ሲለን ነው። ፍቃዱን አታድርጉለት ሲለን ነው። ስለዚህ እንደውም ጌታ ምን አለ? ከመጽሐፍ ቅዱስ ጠቀሰና ሰው የሚኖረው በእንጀራ ብቻ አይደለም በእግዚአብሔር ቃል ነው። የእግዚአብሔር ቃል ያስፈልገናል። ቅዳሴው፣ ማህሌቱ፣ ሳታቱ፣ ጸሎቱ፣ መጽሐፍ መስማቱ፣ ስብከት መስማቱ ይሄ ሁሉ አስፈላጊያችን ነው። ትክክል ነው። በመብል ምክንያት ኃጢአት ወደዚህ ገብቷልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም በመብል ምክንያት የሚመጣብንን ፍዳና መከራ ሊያርቅልን እርሱ በመብል ምክንያት የፈተነውን ሰይጣን አሳፍረን እንድንመልሰው በጥጋብ የሚመጣውን ፈተና እንድንጥለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰይጣንን የሰው ልጅ በእግዚአብሔር ቃል እንጂ በእንጀራ ብቻ አይኖርም በሚል ቃል አሳፈረው የሚለው ይሄ ለክርስቲያኖች ሁሉ መመሪያ የሚሆንና አስፈላጊ ነው። በላ ያዕቆብ ወጸግበ ከረዮ ጽጋብ ለመንዙህ ቅዱስ መጽሐፍ የሚነግረን ነው። ያዕቆብ እስራኤልን ነው ራሱን ያዕቆብን አይደለምና
በያዕቆብ የተመሰሉ እስራኤላውያን በሉ ጠጡ ጠገቡ ነገር ግን ያ ጥጋባቸው ለምንዙህ ለፍትወት ለሌላ ነገር ዳረጋቸውና እንዲወድቁ አደረጋቸው ነው መብል ያው የመጨረሻው ውጤቱ የሰው ልጅ የሚጥል ነው የሚያፍገመግም ነው ከመንግስቱ የሚያሳጣ ነውና ጌታችን መድኃኒታችን ኢየሱስ ክርስቶስ በመብል የመጣውን ኃጢያት ሊያስወግድልን እሱ መቃወም ያለብንን ነገር እንድንቃወም ፈታኙን እንድንጥለው በመብል እንዳንወድቅ በመጀመሪያ ሰዓትና በሰይጣን የመጣውን ፈተና እንዲህ አድርጋችሁ ጣሉት ሲለን በቀዳመ ቆሮንቶስ የተናገረው ቃል ይሄ ለኛ አስተማሪያችን የሚሆነን ነው ስለዚህ የሰው ልጅ ከዚህ በኋላ መኖር ያለበት እንጀራ አይብላ ማለት አይደለም ወይም አይጠጣ ወይም አይመገብ ማለት ሳይሆን ፈተና በሚመጣበት ሰዓት ጾም በሚመጣ ሰዓት ብላ ብላ የሚለውን መንፈስ እንድንጠግብ ለሌላ ነገር እንድናስብ ኃጢያት እንዲስማማን የሚያደርገውን መንፈስ እንድንጥል የእግዚአብሔር ቃል እንድንኖር ምግባችን ሲሲታ ለነፍስ ቃል እግዚአብሔር ነውና የእግዚአብሔር የነፍስ ምግቧ የእግዚአብሔር ቃል ነው የእግዚአብሔርን ቃል እንድንመገብ ምግብ እንድናደርገው ይሄን ብቻ እየተመገቡኮ በገዳም ያሉ አባቶቻችን ምግብን አንፈልግም ብሎ ምግብ ሲሸታቸው እንኳን ከዚህ በኋላኛ ምግብ አንፈልግም ምግብ ሲሸታቸው የሚጠየፉ አባቶች ያሉባት ቤተክርስቲያን ናቸው ስለዚህ ባሁኑ ሰዓት በዚህ በጾማችን ወቅት የብላውን መንፈስ እንድናስወግድ ጌታችን ያስተማረን በገዳመ ቆሮንቶስ ይሄ ነው ደስ የሚል ነው አንተ የበለጠውን አብራርተዋል እኔ የምጨምረው ነገር እግዚአብሔር ስሙ የተመሰገነ ይሁን ለተከበራችሁ ምእመናን ክርስቲያኖች አድማጮቻችን ኦርቶዶክሳውያን ሌሎችም አድማጮች በተቀላላ የእግዚአብሔር ሕግ ነው የእግዚአብሔር ትእዛዝ ነው የእግዚአብሔር መልእክት ነው ስለዚህ ህመምተኞች ካልሆናችሁ በስተቀር ወይም የወለዳችሁ ወይም ለመውለድ የደረሳችሁ ካልሆናችሁ በስተቀር እግዚአብሔር ጾምን እንድንጾም ያዛል አንድ ነገር ይላል የጥንት አባቶቻችን ጸሎትህ ወደ ሰማይ እንድትበር ትፈልጋለህ አዎ ፈልጋለሁ ጸሎትሽ ወደ ሰማይ እንዲበር ትፈልጊያለሽ አዎ ፈልጋለሁ ትፈልጋለሽ እፈልጋለሁ እንፈልጋለን እንግዲያው ሁለት ክንፍ ያስፈልጋል ወፍ ሁለት ክንፍ አለው ለመብረር አውሮፕላን መብረር የሚችለው ሁለት ክንፍ አለው ሁለት ክንፍ ለጸሎታችሁ አድርጉ እንዲበር ሰማይ እንዲደርስ ከፈለጋችሁ ሁለቱ ክንፍ ጾምና ምጽዋት ነው ጾምና ምጽዋትን ስታደርጉ ጸሎታችሁ ወደ ሰማይ ትወጣለች ትሄዳለች ዮሐንስ አፈወርቅም እንዳለው በገነት ውስጥ ጾም ከተፈቀደ ከገነት ከወጡ በኋላማ እንዴት ጾም አይገባም የበለጠ እንጂ ስለዚህ ክርስቲያኖች እግዚአብሔር ያዘዘው እግዚአብሔር የፈቀደው ከሱ ጋር እንድንኖር ነው ፈታኙን ተቃውሙት የእግዚአብሔር ልጅ ከሆን ካለ ኢየሱስን አትጠራጠሩት አምላክነቱን እመኑት ከአብ የተወለደ ወልድ ፍጹም እነሆ አምላክ እንደሆነ እወቁ አትጠራጠሩ ጥርጥር የዲያብሎስ ነው ምንፍቅና የዲያብሎስ ነው አትጠራጠሩ እሱ ከሰማይ የወረደው ከድንግል የተወለደው በቤተልሔም በጨርቅ ተጠቅልሎ ስናየው በቀራንዮ ራቁቱን ተሰቅሎ ስንመለከተው እንዳንጠራጠረው በሶስተኛው ቀን ሞት እንደል አድርጎ የተነሳው በ40ኛው ቀን ያረገው ወደ ቀደመ ክብሩ የተመለሰው ፈጣሪ ነው የእግዚአብሔር ልጅ ከሆንክ ይህን ድንጋይ እንጀራ አድርግ በረሃብ በስቃይ በፈተና ውስጥ እንኳን ብትኖሩ እግዚአብሔር ያለውን ፈጽሙ የሰይጣንን ትእዛዝ አትቀበሉ ይችላል እግዚአብሔር ቤታችንን ይሞላል ያደርጋል እግዚአብሔር ጓዳውን ሙሉ ያደርጋል ስለዚህ በዚህ ጽኑ በሉ ጠጡ ሊዘፍኑም ተነሱ ቅድም መምህር ሶሎሞን የጠቀሰው በዘጸአት 32 ላይ የምናየው እስራኤል ታሪክ አሳዛኝ ነው አዎ ጣዖትንም ማምለክ ጀመሩ ማመንዘር ሰውነታችሁን ቅጡት አስተምሩት ለልጆቻችሁ አስተምሩ የጾምን ሥርዓት ስሩ አውጁ አልቅሱ ያኔ አገር ሰላም ትሆናለች ሁሉ በበረከት ይኖራል ኢዩኤል በ2:12 ጀምሮ የሚናገረው ቃል አለ ጾምን አውጁ ጸልዩ ዋይ በሉ አልቅሱ ስለ ኃጢያታችሁም አልቅሱ ይቅር ባይ ነው እግዚአብሔር ይቅር ይላል አንድ የእግዚአብሔር ልጅ ከሆንክ አትጠራጠሩት እግዚአብሔር አምላክ ሁለት የዲያብሎስን ትእዛዝ አትፈጽሙለት ተቃውሙት በቃሉ ስንቃወም ደግሞ ዲያብሎስ መልኩን ይለውጣል የሚቀጥለው ሳምንት እንመጣለን እግዚአብሔር በረድኤት ከሁላችን ጋር ይሁን የሰይጣንን መንፈስ ሁሉ ያርቅልን እመቤታችን በረድኤት አትለየን የሰማነውን ቃል ሁሉ ይባርክልን እግዚአብሔር አምላካችን ሁሉ ጊዜ በቸርነትና በረድኤት አይለየን የሚባርክ እግዚአብሔር ነው ሁላችንን ይባርከን አንተንም ማፈር
አሜን። ይህ በከሳቴ ብርሃን የትምህርት ማዕከል እየተዘጋጀ የሚቀርበው ድምጸ ተዋህዶ መንፈሳዊ የሬዲዮ ዝግጅት ነው። የማቴዎስ ወንጌል ምዕራፍ 4 ከቁጥር 1 እስከ 11 ድረስ ያለው ነው። ከዚያ ወዲያ ኢየሱስ ከዲያብሎስ ሲፈተን ዘንድ በመንፈስ ወደ ምድረ በዳ ተወሰደ። 40 ቀንና 40 ሌሊትም ጾሞ በኋላ ተራበ። ፈታኝም ቀርቦ የእግዚአብሔር ልጅ ከሆንህ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደና እርሱን በመቅደስ ጫፍ ላይ አቁሞ መላእክቱን ስላንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና አለው። የእግዚአብሔር ልጅስ ከሆንህ ወደ ታች ራስህን ወርውር አለው። ኢየሱስም ጌታን አምላክህን አትፈታተነው ተብሎ ደግሞ ተጽፏል አለው። ደግሞ ዲያብሎስ እጅግ ረጅም ወደ ሆነ ተራራ ወሰደው። የዓለምንም መንግሥታት ሁሉ ክብራቸውንም አሳይቶ ወድቀህ ብትሰግድልኝ ይህንን ሁሉ ሰጠሃለሁ አለው። ያን ጊዜ ኢየሱስ ሂድ አንተ ሰይጣን፣ ለጌታ ለአምላክህ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏልና አለው። ያን ጊዜ ዲያብሎስ ተወው፣ እነሆም መላእክት ቀርበው ያገለግሉት ነበር። እግዚአብሔር የምንሰማውን ቃል ሁሉ ይባርክልን። የተከበራችሁ አድማጮቻችን እግዚአብሔር ሰላሙን ሁሉ በሁላችን ላይ ያድርግ። እንግዲህ ዛሬ የምንመለከተው ሁለተኛው የጌታችን የኢየሱስ ክርስቶስ ፈተና በምን ላይ እንደነበረ፣ ሰይጣን በምን መልክ እንደመጣ፣ እንዴት ሊፈትነው እንደቀረበ ያለውን ነው። ይህም በማቴዎስ 4 ቁጥር 4-5 እስከ 6 ጀምሮ ያለው ቃል ይሄንን ያሳያል። ከ4 እስከ 7 እንደሰማችሁት ጌታችን መድኃኒታችን ኢየሱስ ክርስቶስ የእግዚአብሔርን ቃል፣ የራሱን ቃል፣ የመጽሐፉን ቃል ጠቅሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ ሲገልጽ፣ ዲያብሎስ ከዛ በኋላ ወደ መቅደስ ጫፍ ላይ አቁሞ ይላል። እርሱን ወስዶ በመቅደስ ጫፍ ላይ አቁሞ መላእክቱን ስላንተ ስለሚያዝ ራስን ከዚህ ላይ ወርውር፣ በእጆቻቸው ያነሱሃል ተብሎ ስለተጻፈ ብሎ በጽሑፍ የመጣውን ዲያብሎስም ጠቅሶ ይመጣል። ስለዚህ የእግዚአብሔር እነሆ ልጅስ ከሆንህ ወደ ታች ራስህን ወርውር አለው። የእግዚአብሔር ልጅ ከሆንህ ራስህ ወርውር አለው። ኢየሱስም የመለሰለት መልስ ምንድነው? ጌታ አምላክህን አትፈታተነው ተብሎ ደግሞ ተጽፏል አለው ይላል። አሁን ይህን ስንከፋፍለው በመጀመሪያ የዲያብሎስን አመጣጥ እንመለከተዋለን። የዲያብሎስ አመጣጥ በምን መልክ ሊፈትነው እንደመጣ ስናይ የመጀመሪያው ባለፈው እንዳነሳ ነው ይህን ድንጋይ እንጀራ አድርገን ያለው ቀጥታ ሰይጣን ጥቅስ አልጠቀሰም። የመጀመሪያው ላይ ጥቅስ አልጠቀሰም። ቀጥታ መጣና ምንድነው ያለው? እስቲ የእግዚአብሔር ልጅ ከሆንክ በዮርዳኖስ የእግዚአብሔር ልጅ የሚለው ነገር ስለተሰማ የእግዚአብሔር ልጅ ከሆንክ ይሄን ድንጋይ እንጀራ አድርግ ብሎ ቀጥታ ሲያመጣ፣ ጌታችን ግን የመለሰለት መልስ ምንድነው? ከመጽሐፍ ቅዱስ ውስጥ ነው መልሱን የመለሰለት። ከመጽሐፍ ቅዱስ ውስጥ የመለሰለት ምንድነው? በእግዚአብሔር ቃል ጭምር እንጂ ሰው በእንጀራ ብቻ አይኖርም አለው። ጥቅስ ስለጠቀሰ አሁን የሰይጣን አመጣጥ እዚህ ጋር ሰው ልጆችን በሚፈትነው ይሄ ፈታኙ ስለሚል ፈተና ከባድ ነገር ነው። በደካማ ጎን የሚገባ ነው። አንደኛ መጀመሪያ ገና ዝም ብሎ አይደለም የመጣው 40 ቀን ጾሞ ተራበ ስለሚል መራቡን አይቶ እጽ ሲሻ ቅጠል ሲሻ ፍሬ ሲፈልግ አይቶ ይላል።
በትርጓሜያችን ላይ ቀጥሎ ደግሞ ምንድነው በእግዚአብሔርም ቃል ጭምር ነው እንጂ የሚለውን ቃል ከሕግ መጽሐፍ ጠቅሶ ሲያመጣ አሁን ሰይጣን በምን አይነት መልክ ይመጣል በጥቅስ መልክ ይመጣልና ሰይጣን መጀመሪያ ስንጀምር ፈታኙ ማን ነው የሚለውን አይተን ነበርና ሲመጣ አሁን ምንድነው ያለው መቅደስ ጫፍ ላይ ወስዶት ከዚህ ራስህን ወርውር እንደው የሞኝ ጥያቄ ይመስላል ስናየው የሞኝ ጥያቄ ነው የሚመስለው ራስህን ወርውር በቃ ከዚህ ሲለው አንደኛ እርግጥ ነው ዲያብሎስ ሞኝ ነው እርግጥ ኢየሱስንም አላወቀውም ግን ኢየሱስ ክርስቶስ ይሄን የሚያደርገው በፈቃዱ ነው አሁን ወደ ተራራ መቅደስ ጫፍ ወስዶ ሳይሆን ስለሚያቀው የዲያብሎስን ሐሳብ ራሱ ሄደለት ኢየሱስ ክርስቶስ ራሱ ሄደ ትልቁ ነገር ምንድነው እዚህ ጋር እኛን የሚፈታተነውን የሰይጣን ኃይል ይመታ ዘንድ ነው ስለዚህ በሁለተኛው ፈተና ዓለም የሚፈተነባቸው ሶስቱ አብይ አርስት ኃጣውናቸው እዚህ ድል የተመቱት ስለዚህ ሁለተኛው ትልቁ ፈተና ትዕቢት ነው ስለዚህ ራስን ከዚህ ወርውር መላእክቱን ስላንተ ያዛቸዋል ተጽፏል ይሄ እኮ አለው ጠቅሶ ነው የመጣውና እዚህ ጋር በጣም ነው የሚገርመኝ ሰይጣን ጥቅስ ጠቅሶ ለካ ይመጣል የሚለውን ራሱ እንድናቀቁራና ጥቅስ የጠቀሰ ሁሉ የእግዚአብሔር ሰው ነው የእግዚአብሔር ቃል የተናገረው የእግዚአብሔር ቃል ነው መስቀል አንገቱ ላይ አንጠለጠለ ሁሉ ቅዱስ ነው ብለን የምናስብበት ሰዓት ይመጣል አንዳንድ ሰዎች ዘንድ ይሄ እግዚአብሔር ስም ስለሚጠራ እኮ እውነተኛ ነው እነሱም እኮ እግዚአብሔር ነው የሚጠሩት ጌታን እኮ ነው የሚጠሩት እንደዚህ እኮ ይላሉ ማርያም ማለት ጀምረዋል እኮ ሚካኤል እኮ ብለው ይጠራሉ ትልቁ ፈተና ነው ስለዚህ የሰይጣን አመጣጥ ራሱ መጀመሪያ ላይ እንድናውቀው ጌታ የሰጠን ነገር አለ ፈተናው ላይ ራሱ ከመግባታችን በፊት ፈታኙ ምን ያህል አይነት ዘዴና ብልህነት አይደለም ብልጠትን ተጠቅሞ እንደሚመጣ የሚያሳይ ነው እዚህ ጋር ማየው መጀመሪያ ላይ ገና መምህር እግዚአብሔር ይስጥልኝ ራሱ በመጀመሪያ የዲያብሎስ ጥያቄ ሲነሳ በእውነት ወልደ እግዚአብሔር ከሆንክ ከዚህ ዘለ ወደታች ውረድ ነው ያለው ወደ ትልቅ ተራራ ወሰደው የእግዚአብሔር ልጅ ከሆንክ ብሎ ነው ሲጀምር የእግዚአብሔር ልጅ ወልደ እግዚአብሔር ከሆንክ አሁንም ጥርጥር አለ ማለት ጥርጥር አለ ከሆንክ ነው ያለው ከሆንክ ራስን ከዚህ ጣል ጌታ ግን ምንድነው አላየለትም ስለሚያውቀው ሁሉ ዓለማት በሱ ቃልነት የተፈጠሩ የተጋጠሙለት ስለሆነ አላየለትም ያየለት መስሎታል እሱ ሐሳቡ ሌላ ነው ጌታ ከዚያ ተወርውሮ ሲሰበር አዋርጃለሁኝ ለማለት ብዙ ጊዜ በሰይጣን ስንፈተን ሰይጣን ከከሰሰን በኋላ ማለት አሰናክሎ ከጣልን በኋላ ክስ ነው የሚያቀርብብን ስለዚህ ከዚህ ላይ ሲወርድ በቃ አዋረድኩት በእጅ ላይ አሳልፍ የሰጠውት ማለት እምቢ ቢል ደግሞ ሌላ ነገር ሊያመጣ ደግሞ ቢተርፍ ደግሞ ከዛ ወርዶ ደግሞ ቢተርፍ ደግሞ እንደው በመታት አደረገው ለማለት እንግዲህ ወልደ እግዚአብሔር ኢየሱስ ክርስቶስን ሰይጣን ይህንን ያክል ለመፈተን ተዘጋጅቶ ወደሱ ከሄደ እኛንማ ፍጡራንን እንዴት አድርግንም ነው ቅድም መምህር እንዳነሳው ነው አሁን ብዙ ጊዜ መጽሐፍ ቅዱስም ሲናገር መላእክት ብርሃናዊ መልአክን ሰይጣን ብርሃናዊ መልአክን መስሎ ይመጣል በቃ መልአክን መስሎ ይመጣው በአገራችን አንዳንድ ጠንቋዮች አሁን ብዙ ጊዜ ምእመናንን ሪፈር የሚያደርጓቸው ወደ ሌላ ነው ጠንቋይ ነው ስራው የሰይጣን ነው የዲያብሎስ ስራ ይሰራል ነገር ግን ይሄንን ዝክር አውጪ ይላል ይሄንን ጠበል ሂጂና ተጠመቅ ይላል እንደዚህ ያደረገ ያምታታል ምክንያቱም ቀደም እንዳልከው በብልጠት ነው ህዝቡን የሚማርከው ወደ ራሱ የሚወስደው ይሄንን ደግሞ በእምነት ጽናት የሌላቸው ሰዎች እንደ ትክክል እኮ ነው የተናገረው ወደ ገብርኤል ነው ይላከኝ ወደ ሚካኤል ነው ይላከኝ ወደ አባ ገሌ ነው ይላከኝ ወደ ጠበል ነው ይላከኝ በሚል አስተሳሰብ ውስጥ ሰዎችን እዛው ውስጥ ያቆያቸዋል ማለት ነው ማርኩ ወስዶ የራሱ ተገዥዎች ሲያደርግባቸው እንደ ልቡ ይጫወትባቸዋል ስለዚህ እንዳልከው ነው ቀደም እንደው መስቀል ያንጠለጠለ መስቀልም ያዘ ደግሞ የቤተ ክርስቲያን ልብስ የለበሰ ሁሉ ትክክለኛ ነው ብለን አምልን እንሄድበት አንችልም መመርመር ያስፈልጋል ጌታ ተናግሯል እያንዳንዱን ከፍሬያቸው ታውቋቸዋላችሁ ነው ያለው ጌታን እኔ ያክል ከፈተነው እኔንማ እንዴት ብለን ልናስብ ይገባል ማለት ነው ይሄንን ነው በዚህ ውስጥና የተመለከትኩት ሞኝነቱን እንግዲህ ምንድነው አዳምና ሔዋንን ጌታ ጾም እንግዲህ አዳምና ሔዋንን ለመመለስ ነው ባለፈውም እንዳነሳ ነው መጀመሪያ ላይ ሙሴ 40 ጾመ ኤልያስ 40 ጾመ እዝራ 40 ጾመ እንደገና ደግሞ የእስራኤል 40 ዘመናት በበረሃ ዞረው ወደ ከነዓን መግባታቸውን ይሄን ሁሉ አንስተናል አዳምና ሔዋንን ሰይጣን እንዴት ይጣላቸው መጀመሪያ ገና ራሱን ለውጦ ነው በእባብ ተሰውሮ ነው ፍለፊት መጥቶ አይደለም ሁለተኛ 40 ቀን ሱባኤ ቢገቡ ወደ ገነት ለመመለስ ገብርኤል ለኝ ብሎ ነው የመጣው ቅዱስ ጳውሎስ እንደውም ይሄንን ነው የሚጠቅስልን በቆሮንቶስ ሁለተኛ መልእክት ምዕራፍ 11 ከቁጥር 12 ጀምሮ
ለምሳሌ ሐሰተኞች አገልጋዮች፣ ሐሰተኞች ነቢያት፣ ሐሰተኞች አስተማሪዎች እነዚህ ራሳቸውን ለውጠው ነው እንጂ የሚመጡት ወይም ራሱ ሳያውቁት ሰይጣን አድሮባቸዋል። እባብ እኮ በዛ ሰዓት ምንም ማድረግ አትችልም። ውስጧ የገባው መንፈስ ቀይሯታል። አዳምና ሔዋን ጋር ሄዳ የምትቀባጥረው ውስጧ የገባው ቀባጣሪ መንፈስ ነው። ብዙ ሰዎች ዛሬ እኮ እውነትን ያገለገሉ እየመሰላቸው እግዚአብሔርን ያገለገሉ እየመሰላቸው በእውነት ለእግዚአብሔር የሞቱ እስከሚመስላቸው ድረስ እንደ አክዓብና ኤልዛቤል የሐሰት ነቢያት እንደነዛ የጣዖት ካህናት ራሳቸውን እስከሚገርፉ ድረስ እኮ በዓል የሚሰራ መስሏቸዋል። ዝናብ የሚያዘንብ መስሏቸዋል። ግን አልነበረም። ዛሬም ሰይጣን ወደኛ ሲመጣ በምን አይነት ሁኔታ ነው የሚፈትነን? ከገነት ሊያወጣን፣ ከእግዚአብሔር ሊያጣላን። ገነትን የመሰለ ቦታ፣ እግዚአብሔርን የመሰለ ጌታ ያጡት አዳምና ሔዋን እኮ በእባብ ውስጥ ተሰውሮ ሄዶ ነው እንጂ ቀጥታ ሄዶ እኔ ሰይጣን ነኝ አዳም እንደምን ሔዋን ደህና ነሽ እኔ ሰይጣን ነኝ ይሄንን እኮ ብትበሉ አላለም። ራሱን ቀይሮ ነው። ስለዚህ ሰይጣን የብርሃን መልአክ እንዲመስል አይመስልም። እንዲመስል ራሱን ይለውጣል ይላል ሁለተኛ ቆሮንቶስ 11:14 ላይ። አሁንም ወደዚህ በሚመጣበት ጊዜ ጌታችን ኢየሱስ ክርስቶስ ጋር ያላወቀው ነገር ግን ጌታ ማን እንደሆነ ስላልተረዳ እንጂ አመጣጡ ምንድነው? ጥቅስ ቢጠቅስበት የእግዚአብሔር ቃል እንዲህ ይላል ቢልበት የእግዚአብሔር ቃል ጠቅሶ ነው የመጣው። አንዳንድ ሰዎች ሰይጣን እኮ ጥቅስ የሚጠቅስ አይመስላቸውም፣ የእግዚአብሔር ቃል የሚናገር አይመስላቸውም። እና ለዚህ ነው ብዙ ጊዜ እንዴ ይናገራል እንዴ ብለው ወደ ጥርጥር ውስጥ የሚገቡትና ቅድም እንደተጠቀስከው የብዙ ሰዎች መንገድ የሚሳተው ለዚህ ነው። ፈተናው ዛሬ እኛ እንድንረዳው ነው። ፈታኙ ራሱ ማን መሆኑን ማወቅ ይኖርብናል። እንዴት ነው ፈተናውን ልናልፍ የምንችለው? ይሄ ነው። ጥቅስ ቢጠቅስ ጥቅስ ጠቅሶ መጥቷል። ጥቅስ የጠቀሰ ሁሉ እውነተኛ ነው ብለን እንዳንቀበልም ባለንበት ጸንተን እንድንኖር ከቤተ ክርስቲያን ተዋህዶ ገነት ኢየሩሳሌም እንዳንወጣ ሁል ጊዜ ጸንተን መኖር እንዳለብን የሚያሳይ ነገርን ነው የምናየው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስን ረጅም ጫፍ ላይ ወሰደና አቆመው። ከዚህ ራስህን ብትወረውር መላእክቱን ስላንተ ያዛል ስለሚል መተው እነሱ ያድኑሃልና ራስን ወርውር አለው። እና ጥያቄው ይሄ ነው። አሁን ፈታኙን እንዲህ ካየነው ጥያቄውን እንየው። መላእክቱን ስላንተ ያዝልሃል፣ እግር በድንጋይ ከቶ እንዳትሰናከል በእጆቻቸው ያነሱሃል፣ ራስን ወርውር። ራሱ ጥያቄው ምንድነው? እንደው ቀለለብኝ ጥያቄው፣ ግን ውስጡ ያለው ነገር ዛሬ ዓለም እየወደቀና እየደቀቀ ያለበት ነው። ትክክል ነው። ቅድም ሲነገር እንደነበረው ጥቅስ በጥቅስ የመጣበት ጥያቄ ነው ይሄ ሁለተኛው ጥያቄ። በመጀመሪያው ላይ ጥቅስ አልነበረም፣ ኢየሱስ ክርስቶስ ነበረ ጥቅሱን የጠቀሰው። አሁን ደግሞ ሰይጣን ራሱ ጠቅሶ የመጣበት ነው። በደንብ ተናግራችሁታል። እንግዲህ መዝሙር 90 ምዕራፍ 90 ቁጥር 11 ላይ እስመ ለመላእክቲሁ ይእዝዞሙ በእንቲአከ ከመ ይዕቀቡከ በኩሉ ፍናዊከ ወበእደዊሆሙ በእግር ያነሱከ ከመ ይትታቀፍ በእብን እግርከ ላለ ተኩላው ከይሲትጽያን። ይሄ መዝሙረኛው ዳዊት የተናገረውን ጥቅስ ነው ሰይጣን ጠቅሶ የመጣውና ይሄ ጥቅስ ደግሞ ስላንተ መላእክቱን ያዝልሃል፣ እግርህ በድንጋይ እንዳትሰናከል፣ እንቅፋት ቢመታ ስላንተ መላእክቱን ያዝልሃል የሚለውን ቃል አንስቶ ሰይጣን ይሄንን ጥቅስ ይዞ መጥቶ ክርስቶስን እንደተፈታተነው በመቅደስ ጫፍ ላይ አቁሞ የትዕቢት ጥያቄ እንደጠየቀው የሚያሳይ ጥቅስ ነውና በዚህ ውስጥ ቅድም እንደተነገረው ዛሬ ነገ ደብረ ዘይት ነው በዓሉ። በደብረ ዘይት በማቴዎስ ወንጌል ምዕራፍ 24 ላይ የምንመለከተው እንኳን ጥቅስ አይደለም ሰይጣን እኔ ክርስቶስ ነኝ ብሎ የሚመጣ ወደፊት እንደሚጠበቅ ዘመኑ አሁን የቀረበበት ሰዓት መሆኑ በራሱ በክርስቶስ ስም ሐሳዌ መሲህ እንደሚመጣ የምናውቅበት ይሄ ጥቅስ ቀላል ጥቅስ አይደለም። ይሄንን ጥቅስ አምጥቶ ሰይጣን የፈተነ ሰይጣን ነገ ደግሞ የሰው ልጆችን መጽሐፍ ቅዱስ ይዘው መጽሐፍ ቅዱስን አንግበው በመጽሐፍ ቅዱስ ውስጥ የስህተት ትምህርትን እንዳያስተምሩ የሚያደርግበት ምንም ምክንያት የለውም። ሰዎች በትንሽ ነገር እየተሰናከሉ ያለበት ሰዓት ነውና በዚህ ሰዓት ላይ የመጨረሻው ዘመን ላይ የሚጠየቀው ጥያቄ ሁሉ የሰው ልጆችን የሚያሰናክል የመጽሐፍ ቅዱስ ጥቅስ ተይዞ
ከእምነት ዓላማ ውጪ የሚካሄድበት ሰዓት ስለሆነ ሰይጣን እንደዚህ አይነት ጥቅስ ጠቅሶ እንደሚመጣ በሰው ላይ እንደሚያድርና ያንን ጥቅስ ደግሞ ማሸነፍ የሚቻለው ከመጽሐፍ ቅዱሱ የእውነተኛውን መንገድ ይዞ መሄድ እንደሚገባ የምንረዳበት የምናውቅበት ቀላል ነገር አይደለም ጌታችን ያስተማረን ማለት ነው። ምክንያቱም ይሄ ዘመን ይሄ ሰዓት ይሄ ጊዜ ብዙ የተመረጡት እንኳን የሚስቱበት ዘመን ነው። የተመረጡ የተጠሩ እንደነ ዴማስ ያሉ ሰዎች የሚበዙበት ለአገልግሎት የመጡ ሰዎች ማንነታቸው ግብራቸው ስራቸው ከታወቀ በኋላ በሰይጣን መንፈስ ተሳስተው ወደ ሌላ ቦታ የሚሄዱበት ዘመን ስለሆነ ጌታችን ሲያስተምረን እግዚአብሔር አምላክህን አትፈታተነው የሚል ተጽፏልና አሁንም እግዚአብሔርን መፈታተን ስለሆነ ጥቅስ እየጠቀሱ የሚመጡ ሰዎች ተኩላዎች ናቸውና የበግ ለምድ ደምሰው የሚመጡ ተኩላዎች ናቸውና ስለዚህ እነዚህን ሰዎች እንድናውቅ ያስተማረበት ትልቅ ትምህርት ነው ብዬ አስባለሁ። ትክክል። ፈተናው ላይ አሁን ስንመጣ እንግዲህ አሁን እንደተጠቀሳችሁት ነው መላእክቱን ስላንተ ያዛል እግር በድንጋይ ከቶ እንዳትሰናከል በእጃቸው ያነሳዋል ተብሎ ስለተጻፈ ተጽፏልና አሁን ይሰጣል ተጽፏል። ስለዚህ ራስን ከዚህ ወርውር ሚለውን ስናይ በአሁን ሰዓት ከፍተኛው የብዙዎች የተማሩ ሰዎች አይነት ችግር አርገን ብንወስደው በፍልስፍናው ዓለም ወይም አሁን ባለው ዓለም ሁለት ነገሮች አሉ። ሁለቱ ነገሮች ምንድናቸው? the problem of evil እና the problem of suffering ናቸው። እነዚህ ሁለቱ በፍልስፍናው ዓለም ወይም በሃይማኖቱም ፍልስፍና ሆነ በሌላውም የፍልስፍና ዓለም ብዙ ሰዎች የሚያነሷቸው ናቸው። የግኖስቲክ እምነት የግኖስቲዝም እምነት ያላቸው ሰዎች ግኖስቲዝም ማለት በእውቀትና በፍልስፍና ላይ የተመረኮዘ ሲሆን የግሪክ ቃል ነው። ግኖሲስ ማለት ኖሌጅ እውቀት ማለት ነው። በዛ ላይ የተመሰረተ ነው። ሁለት ነገሮች ያነሳሉ። the problem of evil እና the problem of suffering ምንድነው ሐሳባቸው? በእነዚህ ሰዎች አንደኛ ክፋት ከየት መጣች? ምንድነው ክፋት ለምን ሆነ የሚል ነው። the problem of suffering ላይ ደግሞ ምንድነው እግዚአብሔር ካለ ለምንድነው የምንሰቃየው የሚለው ነው። ገና ቀድሞ ጀምሮ ይሄ አስተሳሰብ የነበረ አስተሳሰብ ነውና እግዚአብሔር ካለ ለምንድነው የምንሰቃየው? በአሁን ሰዓት እንኳን ያሉ ለምሳሌ ደጋደሎጂን የጻፈው ቻርልስ ሪቻርድ ዶኪንስ እንደገና እነ ክሪስቶፈር ሂችንስ እነ ሳም ሃሪስ እነዚህ የሚያነሷቸው ነገሮች እግዚአብሔር ካለ ለምንድነው ረሃብ የሚሆነው? እግዚአብሔር ካለ ለምን ጦርነት ይሆናል? እግዚአብሔር ካለ ለምን በሽታ ይኖራል? እግዚአብሔር ካለ ለምን ህመም ይኖራል? እግዚአብሔር ካለ ሱናሚ ለምን ይከሰታል? እግዚአብሔር ካለ ሄሪኬን ለምን ይመጣል? ስለዚህ የለም የሚሉት። ሌሎች ደግሞ God is indifferent from his creation የሚል አስተሳሰብ ያላቸው ሰዎች አሉ። ከፈጠረው ፍጥረት የተለየ ነው። በቃ ፈጥሮት ይሄንን ዓለም ትቶታል የሚሉ ሰዎች አሉ። ትቶታል በቃ አይቆጣጠረው ምንም በቃ ትቶ ፈጠረና ቶ በቃ እንደፈለገ ሁን አለው ይሄንን ዓለም። ስለዚህ እንደፈለገው ይሆናል ብለው የሚያስቡ ሰዎች አሉ። ገዥነቱን መጋቤ ሰራኤ ይሉታል የኛ አባቶች ሲያስቀምጡት። ፈጥሮ የሚገዛ ይሉታል። ፈጥሮ የሚገዛ ማለት እንደዚህ ግዛት ጭቆና ሳይሆን ፈጥሮ የሚገዛ መግዛት፣ መመገብ፣ ማሳደግ፣ መከባከብ፣ ዝናብ ማዝነብ፣ ፀሐይ ማውጣት፣ ለሊት ጨረቃን ማምጣት፣ ቀን ለሌሊት ማስተላለፍ፣ ፈጥሮ የሚገዛ መጋቢ ሰራኤ የሆነ መጋቢ የሆነ አምላክ አላት ይቻለም ስርዓትን የሚያደርግ የሚመግባት አለ ብለው ይናገራሉ። እንደ ማኒኬይዝም የሚባለው እምነት ለምሳሌ እግዚአብሔር ወደ መካድ ደርሷል። ማኒ ራሱ አህያ ጠፋበት፣ አህያ ጠፍቶበት አህያዬ ከተገኘ እግዚአብሔር አለ ማለት ነው፣ ካልተገኘ እግዚአብሔር የለም ማለት ነው ብሎ ነው የጀመረው። ዳዊት ራሱ ቀርቦ ተናግሮበታል። እና አንዳንዴ የራሳችን ጥንቁልና የምናመጣ ሰዎች አሉ። አትፈታተኑት፣ እግዚአብሔርን አትፈታተኑት። ማኒ አህያዬ ከተገኘ እግዚአብሔር አለ ማለት ነው፣ ከጠፋ እግዚአብሔር የለም ብሏስ በዛው ወደ ክፋት ፍልስፍና ውስጥ ሄደ። የለም እግዚአብሔር ወደሚለው አስተሳሰብ መጣ። ቢኖር አሉ ዛሬም ያሉ ሰዎች ማለት ነው። ዛሬም ያሉ ሰዎች እግዚአብሔር ቢኖር በዚህ ይሄንን ዓለም የሚመራ ቢሆን እግዚአብሔር ለምንድነው ይሄ ሁሉ መከራ የሚደርስብን ይሄ ሁሉ ስቃይ የሚደርስብን ብለው የሚያስቡ አሉ። ስለዚህ እነዚህ ሰዎች
ይሄን አስተሳሰብ ሲያመጡ አሁን እዚህ ጋር ያለው የሰይጣን ፈተና ቅድም ሲያዩት ሞኝ ይመስላል ብለን ውስጡ ግን መርዝ ነው ያለው። ቀላል ጥያቄ ይመስላል። መላእክቱን ስላንተ ያዛቸዋል ከዚህ ራስህን ወርወር። ብዙ ሰዎች እኮ በዚህ ትዕቢት ውስጥ ነው ያሉት እኮ በዚህ መንፈስ ውስጥ ነው ያሉት። የመጀመሪያው ፈተና በስስት ይሄኛውን በትዕቢት እናየዋለን። የምቀጥለው ሳምንት ምናየው በፍቅረ ነው የምናየው ነው። በትዕቢት እኮ ዝም ብሎ በቃ እኔ ነኝ ብለው እኮ ሰዎች የማያረጉት ነገር የለም እኮ እንዴ። አትፈታተን እግዚአብሔርን። የማይሆን የማይገባ ነገር አታድርግ። ስለዚህ ዓለማችን እኮ በዚህ ተወጥራለች፣ ተጨንቃለች፣ መንምናለች፣ ከስታለች። ከብዙዎች ልብ ውስጥ ሃይማኖት እኮ ሞቷል። ኒች ጀርመናዊ ፈላስፋ በጽሁፉ ላይ ምን ያስቀምጣል? እግዚአብሔር ቢኖር ልክ አሁን እነሱ የሚሉትን አስተሳሰብ ማለት ነው ከነሱ ያገኙት አስተሳሰብ እግዚአብሔር ቢኖር ለምንድነው ይሄ ሁሉ ሊሆን የሚችለው? ለምንድነው ይሄ ሁሉ ሊፈጸም የሚችለው? ስለዚህ በእንደዚህ አይነት አስተሳሰብ ውስጥ እነዚህ ሰዎች ወድቀዋል። ዛሬም ዓለማችን ተቸግሯል። የመላእክትን መኖር እኮ ጌታ ራሱን የፈጠራቸው አይጠራጠርም። መላእክቱን ስላንተ አይጠራጠርም። ራሱ እግሮቻችን እንደሚያድን ስንዘምር ሁሉ ጊዜ ዳዊት እንደሚለው እግዚአብሔር እረኛዬ ነው በሞት ጥላ መካከል ብሄድ አልፈራም ይላል መዝሙር 23 ላይ ሁሉ ምናየው ቃል። የእግዚአብሔር እኮ ነገር ራሱ እግዚአብሔር ነው። ይሄ መላእክቱን የፈጠረው እሱ ነው። መላእክቱን ያዝልሃል የሚለው እኮ ለፈጠረው ነው። አልሰሜን ገባ በለው የሚባል አባባል አለ። እናቱ ሞታ እንደው እንደና ነው ሰፈሩ ምን ይላል ገባ አልሰሜን ገባ በለው። እና ሰይጣን እንዲህ ነው እና ዛሬም ድረስ እንዲህ አለ እና ፈተናውና በዚህ ውስጥ ምን ያህል የሰይጣን ፈተና እንዲህ የሞኝ ነገር ይመስላል። ውስጡ ግን ብዙ ሰዎች በትዕቢት ወድቀውበታል። መላእክቱን ስላንተ ስለሚያዝልህ ኢየሱስ ክርስቶስ ግን አላደረገውም፣ አልፈጸመለትም። ምንድነው ሌላው የሚታየኝ በመጽሐፍ ራስ በተለይም የመጀመሪያው ፍጥረት በአዳም በሔዋን በኤደን ገነት በነበሩበት ሰዓት ሰይጣን በከይሲ ተሰውሮ ወደ እነሱ ሄዶ የነገራቸው የጠየቃቸው ጥያቄ አሁን ከሚያነሳው ለጌታ ከሚያነሳው ጋራ ይዛመድብኛል፣ ይገናኝብኛል። ምንድነው ያላችሁ? በዚህ በገነት ስትኖሩ ምንድነው ያላችሁ? በቃ ከሰማይ በታች ላለው ነገር ሁሉ ገዦች ሆነው እንዲኖሩ ነው። ነገር ግን ምንድነው ሰይጣን ዋሽቶ የነገራቸው? ግብሩ እሱ ጥቁሩን ነጭ አድርጎ ወተት አስመስሎ ደግሞ ሐሰቱን እውነት አስመስሎ ይሄን ማቅረብ ስላለበት ይሄን እኮ ያላችሁ እናንተ ትዕቢቱ እንግዲህ ይሄን እኮ ያላችሁ እናንተ አምላክ እንዳትሆኑ ነው። አምላክ እንዳትሆኑ ፈጣሪ እንዳትሆኑ እንጂማ ምን በዚህች ጸበለስ ምክንያት ምን ይመጣባቸዋል? እነሱም ባላዋቂ አስተሳሰብ እንግዲህ አምላክነትን ሽተው በዛ አስቷቸው ያንን በልተው ለውድቀት በቅተው ተገኝተዋል። አንዳንድ ጊዜ የማስመሰል አስመስሎ ያሳየንና እንደዚህ ነው። አሁን ጌታ ወደ ትልቅ ተራራ ወሰደው ነው የሚለው። ይሄ ትዕቢቱ ነው። በዚህ ዓለም ደግሞ ትልቁ ችግር ምንድነው? ትዕቢት ነው። የሰው ልጆች ምንድነው? በትዕቢት ውስጥ ማለፍ ነው። ራስን አለማዋረድ፣ እንዴት አድርጎ በጥበብ ሰይጣን ድል ማድረግ እንዳለባቸው አለማወቅ ነው። ትዕቢት ከባድ ነገር ነው። በቅዱስ መጽሐፍ በቤተ ክርስቲያን በቅዳሴ መጽሐፍ አባ ሕርያቆስ ትዕቢትና መታጀርን ጌጥ አናድርግ፣ እግዚአብሔር ትዕቢትን ይጸየፋል፣ ለትሑታን ደግሞ ጸጋን አብዝቶ ይሰጣል። እነ ሙሴን ጠቅሶ ነው የሚናገረው። ስለዚህ በትዕቢት ነው የመጣበት። እንዴት ነው የሚታሰበው? እንዴ ከተራራ ላይ ሲሆን ራስን ጣል አውርድ። አንዳንድ ጊዜ ነገስታቱ ወይም ደግሞ ከፍ ማለት የሚፈልጉትን ሰዎች ይሰቅላቸዋል፣ ትቷቸው ነው የሚሄደው። ከዚያ ሲወድቁ ተፈጥፈቶ ምናቸውም አይገኝም። እንደዚህ ነው የሰይጣን አሰራርና ሰው ሊያውቅበት ይገባል። ትክክል። ይህንን አውቀውበት እንዴት ሊያመልጡት እንደሚገባ ራሳቸውን ማዘጋጀት ያለባቸው ነው የሚመስለኝ። መጽሐፉ እንደሱ ነው። ትክክል ነው። አሁን ብዙ ሰዎች ቅድም ያነሳኋቸው አይነት ሰዎች አስተሳሰባቸው ትዕቢት ስንል አሁን ለምሳሌ ዝም ብሎ ራስን መቆለል አለ። ዝም ብሎ ሰውንም ሰላም ለማለት መጸየፍ አለ። ይሄኛው ትዕቢት ግን ምንድነው? እግዚአብሔርን የመፈታተን ኃጢአቴ ነው ብለን ንስሐ እንዳንገባ። ለምንድነው ይሄ ሁሉ ፈተና የመጣው? ቅድም the problem of suffering ያልኳችሁ የዘመኑ ኢንተሌክቹዋል ፕሮብለም ተብሎ ነው የሚጠቀሰው። ማለት ለእምነት ላላቸው ሰዎች ፈተና ሆኗል። ትልቁ እንደውም የሚሉት ምንድነው? if God is all powerful he could do something to prevent or end suffering። አንደኛው አርጊውመንት ነው። ሁለተኛ if God is all loving he would want to prevent or end suffering። ሶስተኛ there is a tremendous amount of suffering in the world። አራተኛው argument therefore ስለዚህ God either not all loving or not all powerful።
የመጀመሪያው ላይ if God is all powerful ሁሉን የሚችል ኃያል አምላክ ከሆነ he could do something to prevent or end suffering መከራን ስቃይን በዚህ ስቃይን ሊያጠፋው ይችላል ኃያል ነው ካልን if God is all loving የፍቅር አምላክ ነው ሁሉንም ይወዳል ካልን he would want to prevent or end suffering አሁንም ሊወደው ከቻለ ዓለምን በጭንቀትና በስቃይ እንዲሰቃይበት አይፈልግም ለምን ሁሉንም ይወድነውና ሁሉ ያለው ኃያል ከሆነ ሊያጠፋው ይችላል ሁሉንም የሚያፈቅር ከሆነ ሊያጠፋው ይችላል there is a tremendous amount of suffering in the world በዚህ ዓለም ላይ ብዙ መከራዎች አሉብን አሁን ስንመለከታት ዓለማችን full of suffering ነው መከራ ይበዛባት ናት ስለዚህ world በመከራ ውስጥና በስቃይ ውስጥ ተይዟል ስለዚህ therefore God either is not all loving or not all powerful ነው መመሪያቸው ወይ አፍቅርም ይሄን ዓለም ወይም ኃያል አይደለም ይው አመጣጡ ራሱ የፈላስፎቹና የካሃዲዎቹ አስተሳሰብ ከባድ ኃያል ከሆነ እግዚአብሔር ማጥፋት አለበት ሁሉንም የሚያፈቅር ከሆነ አሁንም መከራና ስቃይ ማጥፋት አለበት ሶስት ዓለማችን ሙሉ በሙሉ በተለያየ መከራዎች የተያዘች ናት ስለዚህ በመከራው ስላለች እግዚአብሔር ላቪንግ ጋድ አይደለም እግዚአብሔር ፓወርፉል ጋድ አይደለም ኦምኒፕሬዘንት ኦምኒሸንት እያልን የምንጠቅሰው በሁሉ ቦታ ያለ ሁሉን አዋቂ በሁሉ ያለ ፓወርፉል ኃይል ሁሉ የተሞላ ነው የምንለው አይሆንም ይላሉ ስለዚህ አሁን እንታመማለን መከራ ይመጣል ስቃይ ይመጣል ጭንቀት ይመጣል እዚህ ዓለም ላይ ትልቁ ነገር ግን ምንድነው የራሳችንን እንዳና ያደርገናል ሰይጣን ራሳችንን እንዳንመለከት መከራና ስቃይ እኮ እግዚአብሔርን ለማወቅ ይረዳሉ እንደ ኢዮብ መከራና ስቃይ እኮ እንደ ሕዝቅያስ ከእግዚአብሔር ሊያገናኘን ይፈልጋል ምእመናን ህመም ሲመጣብን ደዌ ሲመጣብን እኮ ያ ቅዱስ ዳዊት እንዳለው ነው ገስጾስ ገሰጸኝ እግዚአብሔር መገሰጽስ እግዚአብሔር ገሰጸኝ ወለሞት ሰባሃቱ ይመጣው ለሞት ግን አሳልፎ አልሰጠኝም ተማርኩበት ቅዱስ ጳውሎስ ነቢያት ሐዋርያት ሁሉ የሚናገሩት እኮ መከራና ስቃይ ሲመጣባችሁ ጸልዩ የበለጠ ከእግዚአብሔር እንድንገናኝ ያደርገናል ያለን አልፈው እንችላለን ዝም ብሎ ግን ለምን መከራ ሆነ አንልም ኃጢአት በደላችን እየበዛ ነው ያለው ራስን ዝም ብለ ወርውር ከዚህ እግዚአብሔር ቢኖር መላእክቱ ተጽፏል ብሎ ሰይጣን የሚያመጣው እግዚአብሔር የለም አንተም የእግዚአብሔር ሊሆንክ የሚለው እኮ አይደለም የሚል አስተሳሰብን ነው የሚያመጣው ስለዚህ ምድራችን በእንደዚህ አይነት ጭንቀቶች የተመላች ናት ጭንቀት ምለውን አሁን እነሱ የሚሉትን ጭንቀት ህመሙ ደው ይሆን አይደለም እሱ እግዚአብሔር የምናውቅበት ነው ለበጎ ነው የሚሆነው ጭንቀትና መከራ ምለው እግዚአብሔርን ማጣት እግዚአብሔር ነፍስ ከእግዚአብሔር የምትርቅበት ትልቁ በደል ምድራችን ላይ እየተከሰተ ነው ያለውና አትፈታተኑት ማለት ሁሉን ነገር በጸሎት እንድናረግ ሁሉን ነገር ከእግዚአብሔር ጋር እንድናረግ ሁሉን ነገር እግዚአብሔር ባወቀ እንድንሰራ የሚያስተምር ይመስለኛል እኔ ጨረስኩ ልክ ነው ከዚህ በላይ ብዙ እንትና ይባልምና እንደው የጌታ ተተና መጋቤ ደስ የሚለው ነገር እኔ እግዚአብሔር ነኝና እንዴት ተፈታተናኛለህ አላለው ራሱ እግዚአብሔር ሆኖ ሳለ አይቀርም መጨረሻ አይቀርም የዚህ ላይ ግን መናገር እየቻለ አልተናገረው የፈተናው ደረጃ አለ በትዕቢት ቢመጣበት እኔ እግዚአብሔር ነኝ ብሎ አልተመካም በትህትና ወረደና እግዚአብሔርን አትፈታተነው ተብሏል አለው ይሄ በጣም ደስ የሚል ነውና በዚህ ዓለም መከራ ሳለባችሁ በትዕቢት ሳይሆን በትህትና ማሸነፍ ትችላላችሁ ሰይጣን የሰይጣን ውድቀቱ ትዕቢቱ ነውና እናንተ በትዕቢት ሳይሆን ሰይጣንን ማሸነፍ ያለባችሁ በትህትና ነው ሲል ጌታችን እግዚአብሔርን አትፈታተነው ተብሎ ተጽፏል ስለዚህ መፈታተን የለባችሁምና ትክክል በትህትና ጠላታችሁን ድል ታደርጋላችሁ ሲለን ነው ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እላይ ከምንኮፈስ ይልቅ ሰይጣን እላይ ነኝ ሲል ነው የወደቀው ወደ አንጦርጦስ የወረደው ከመላእክቱ ጋር ተዋርዶ ሲወድቅ የቤተ ክርስቲያናችን መጽሐፍት የሚነግሩ ምንድነው ሸሸይ ነው ያለው እየወደቀ ነው ያለው ጎየ እግዚ መስላሪያሙ ስለዚህ ኢየሱስ ክርስቶስ ግን በትህትና በትዕቢት ሲመጣበት በትህትና መልሶ እናንተም ደግሞ በጾማችሁ በጸሎታችሁ ሰዓት ላይ በትህትና ሰይጣንን እንደዚህ አድርጋችሁ ድል ተነሱታላችሁ ሲለን ይሄንን አስተምሮ ክብር ምስጋና ለስሙ ይድረስ አሜን አትፈታተኑት ህመም ቢመጣ ደዌ ቢመጣ ስቃይ ቢመጣ ማጣትም ቢኖር ማግኘትም ቢኖር
በሁሉም ነገር ላይ አትፈታተኑት። ሁሉ በሱ ፈቃድ እንዲሆን ነው። አንዳንድ ጊዜ መከራ ሲመጣብን እግዚአብሔር ትቶኛል እኔን ፈተና ውስጥ አትፈታተኑት። እግዚአብሔር እኔን አላሰበኝም አትፈታተኑት። ብዙ ጊዜ እንዲህ አይነት ነገር ውስጥ እንገባለን። በሞት ጥላ ወድቀን የነበርን ሰዎች ሕይወት የሰጠን ነው በጎልጎታ በመስቀል ላይ ተሰቅሎ እሱ ኢየሱስ ክርስቶስ ደሙን አፍሶ ሁላችንን ከመከራ አወጣን። በሞት ጥላ ወድቀን የነበርን ሁሉ ዳንን። ዛሬም ሰይጣንን ጥለን ፈተናውን አሸንፈን ትዕቢትን በትህትና ተክተን የመንግስት ወራሾች ያድርገን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ በከሳቴ ብርሃን የትምህርት ማዕከል እየተዘጋጀ የሚቀርበው ድምጸ ተዋህዶ መንፈሳዊ የሬዲዮ ዝግጅት ነው። የማቴዎስ ወንጌል ምዕራፍ 4 ከቁጥር 1 እስከ 11 ድረስ ያለው ነው። ከዚያ ወዲያ ኢየሱስ ከዲያብሎስ ሲፈተን ዘንድ በመንፈስ ወደ ምድረ በዳ ተወሰደ። 40 ቀንና 40 ሌሊትም ጦሞ በኋላ ተራበ። ፈታኝም ቀርቦ የእግዚአብሔር ልጅ ከሆንህ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደና እርሱን በመቅደስ ጫፍ ላይ አቁሞ መላእክቱን ስላንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና አለው። የእግዚአብሔር ልጅስ ከሆንህ ወደ ታች ራስህን ወርውር አለው። ኢየሱስም ጌታን አምላክህን አትፈታተነው ተብሎ ደግሞ ተጽፏል አለው። ደግሞ ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው። የዓለምንም መንግሥታት ሁሉ ክብራቸውንም አሳይቶ ወድቀህ ብትሰግድልኝ ይህንን ሁሉ ሰጠሃለሁ አለው። ያን ጊዜ ኢየሱስ ሂድ አንተ ሰይጣን፣ ለጌታ ለአምላክህ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏልና አለው። ያን ጊዜ ዲያብሎስ ተወው፣ እነሆም መላእክት ቀርበው ያገለግሉት ነበር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ድምፅ የሚሰማችሁ የልዑል እግዚአብሔር ቤተሰቦች ባላችሁበት ስፍራ የእግዚአብሔር ሰላም፣ የእመቤታችን የአማላጃችን የቅድስት ድንግል ማርያም ምልጃ፣ የመላእክትና የቅዱሳኑ ሁሉ በረከት በእናንተም በእኛም ይደር እያልን እነሆ አሁን ከዚህ ቀጥለን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቀሮንጦስ በጾመ ጊዜ እነሆ በሦስተኛ የመጣውን ፈተና ይህም እነሆ ፍቅረ ነዋይን በጸሊአ ነዋይ እንዴት ድል እንደመታው የምናይበትን ክፍል እነሆ እግዚአብሔር እንደፈቀደ ይዘን ቀርበናል። በማቴዎስ ወንጌል ምዕራፍ 4 ላይ ትሆናላችሁ። እግዚአብሔር አምላካችን በረድኤትና በቸርነት እንዳይለየን የእሱ ቅዱስ ፈቃድ ይሆንልን። እንግዲህ በተከታታይ እንደተመለከትነው እግዚአብሔር እንደገለጸልን፣ አበው እንደመሰከሩልን፣ መጽሐፍት እንደጻፉልን፣ ቤተ ክርስቲያናችን እንደምታምነው እኛም በስሙ እንደምናስተምርለት እነሆ ሰይጣን በገዳመ ቆሮንቶስ መጀመሪያ በስስት ሁለተኛ በትዕቢት መጥቶበት ነበር። በስስት ቢመጣበት በትዕግስት፣ በትዕቢት ቢመጣበት በትህትና እንዴት ድል እንደመታው ተምረናል። በስስት ይህን ድንጋይ እንጀራ አድርገህ ብላ ብሎ በምግብ መጥቶበታል፣ ድል መጥቶታል። በምግብ ብቻ ሰው አይኖርም። ምግብ ስጋን ይደግፋል፣ ነፍስንም ያጸናል። ቢሆንም የነፍስ ምግብ ደግሞ የእግዚአብሔር ቃል ስጋን ጨምሮ ገነት መንግሥተ ሰማያት ይከታል። ስለዚህ ሰይጣንን በዚህ ድል መጥቶልናል። ጥቅስ ጠቅሶ ተጽፏል ቢለው ሁለተኛ ጥቅስ ጠቅሶ ፈታኙ መጣ። ዲያብሎስ ሁልጊዜ እንደ ሰው ልጆች አቋም ሊፈትን የሚመጣ ጠላት ጸራዊ ክፉ ነውና እነሆ ሁለተኛ እሱም ጥቅስ ጠቀሰ፣ ያውም ከመዝሙረ ዳዊት። ብዙ ጊዜ እዚህ ላይ አንስተናል። ሰይጣን ጥቅስ መጥቀስ ይችላል እንዲህ ብለው አንዳንድ ሰዎች ሊያስቡ ይችላሉ። ለምን ዛሬ እምነት ሃይማኖት ኤፌሶን 4:5 አንድ ሆና ሳለ በዓለማችን ላይ ይሄ ሁሉ እምነት ሲበዛ እግዚአብሔር አንድ ነው ለምን በዛ ብለን ልንጠይቅ ይገባል። ጥቅስ የጠቀሰ ሁሉ ደግሞ እውነተኛም
ሊሆን አይችልም። ስለዚህ ሰይጣን ጥቅስ ጠቅሶ መጣ፣ ግን ሊያታልል፣ ግን ሊያጠፋ፣ ግን ሊያርድ። ኢየሱስ ክርስቶስ ኃያሉ አምላካችን በዮሐንስ ወንጌል ምዕራፍ 10 ላይ ስንመለከት ሌባው ሊያርድ ይመጣል ይላል። ከቁጥር 7 ጀምሮ ስናይ መልካሙ እረኛ እሱ እንደሆነ ከላይ ጀምሮ ነግሮን፣ ሰይጣን ግን ሊያርድ ይመጣል። አቦሃ ለሐሰት በጽፍሐ ዘተናገረ ይደግም በሰርክ፣ የሐሰት አባት ነው ይላል። የሐሰት ምንጭ ዲያብሎስ ነው። ጠዋት የተናገረውን ማታ የማይደግም ግን ሊያርድ ነው የሚመጣው ይላል። ሲመጣ ግን ሊያርድ ሲመጣ ምን መስሎ ነው? በማቴዎስ ወንጌል እንደተጻፈልን ጌታችን እንደነገረን እነሆ ሐሰተኞች ወደዚህ ዓለም እንደሚመጡ ይነግረናል። እነዚህ ሐሰተኞች ሐሰተኛ ሆነው ብቻ የሚመጡ አይደለም፣ መስለው የሚመጡት እውነተኛን ሰው መስለው ይመጣሉ። ስለዚህ ጌታ በተራራው ስብከት በማቴዎስ 7 ቁጥር 15 የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ፣ ከፍሬያቸው ታውቋቸዋላችሁ። ሰይጣን ጥቅስ ጠቅሶ ቢመጣ ከፍሬው ይታወቃል። አዳምና ሔዋንን ምንድን ያላቸው? በዚያ በገነት በኤድን ምስራቅ እነሆ እግዚአብሔር የከለከለውን ያንን እነሆ ዛፍ እንዲበሉ አድርጎ ከእግዚአብሔር አጣላቸው። ሲነግራቸው ግን አምላክ ትሆናላችሁ ብሎ ቀባብቶ አባብሎ የሰማይና የምድር ንግሥት ብሎ ነው ሔዋንን የጣላት። አዳምም ተከትሎ ወድቋል። ስለዚህ ዛሬም ሐሰተኞች እንዲህ መስለው ቢመጡ፣ ተነስተው ቢመጡ፣ እውነተኛ ሐዋርያትን መስለው ቢመጡ፣ የእግዚአብሔርን ቃል እየጠቀሱ ቢመጡ ይህ በእናንተ ዘንድ ድንቅ ነገር አይደለም ይላል ቅዱስ ጳውሎስ። ቅዱስ ጳውሎስ ይሄ ድንቅ ነገር አይደለም ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 13 ሐሰተኞቹ፣ አታላዮቹ፣ መናፍቃኑ፣ ከሃዲያኑ፣ አረማውያኑ ሁሉ በተለይ አሁን ባለንበት ዘመን ፖስት ሞደርኒዝም ተብሎ በሚጠራበት በዚህ ዘመን ሁሉ ነገር እውነት ነው ብላ ዓለም ተቀብላ በግሎባላይዜሽን መፈክር ዓለም ሁሉ ወደ ጥፋት እንዲሄድ እነሆ የሐሰተኛውን ኢየሱስ ትምህርት ሰምቶ እንዲጠፋ መንገዶች እየተጠረጉ ባሉበት ሰዓት ላይ ተጠንቅቀን እንድንኖር፣ አውቀን እንድንኖር፣ ወገባችን የታጠቀ መብራታችን የበራ እንድንኖር፣ ቀኒቱና ሰዓቲቱን አታውቁምና ንቁ ተብለናልና ነቅተን ሃይማኖትን ከምግባር ይዘን ሁለቱ የእግዚአብሔር የወግ ዕቃዎች ናቸውና እነዚህን የወግ ዕቃዎች ይዘን በፊቱ መቆም የምንችለው በማቴዎስ 25:31 ይገለጣል፣ ይመጣል። ኢየሱስ በፍርድ ወንበር ይቀመጣል። በዓለም ላይ ሁሉ የሚፈርድ ኢየሱስ ነው። አዎ ኃያሉ አምላክ በዛ ሰዓት ላይ እነሆ ጸንተን በቀኙ ለመቆም እንድንበቃ፣ እንድንችል፣ እንድንጸና ኃይል እንዲኖረን ሐሰተኞቹን ዛሬ ፈታኙን አባታቸውንም መቃወም ይገባል። እነሱ ግን አለ ቅዱስ ጳውሎስ እኛን ሊመስሉ ራሳቸውን ይለውጣሉ። ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸው። ይድንቅ አይደለም፣ ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣልና አገልጋዮቹም እንዲሁ ናቸው። ፍጻሜያቸው ግን እንደ ስራቸው ይሆናል ይላል። ያስደነግጣል። የኦርቶዶክስ እምነት ብቻ ነበር ኢየሱስ የመሰረታት ቀጥተኛይቱ እምነት። ዛሬ ግን ብዙ በዛ፣ ብዙ አለ፣ ብዙ ምድራችን ላይ አለ። ሁሉም የኔ እውነት ነው ይላል። እግዚአብሔር ኢየሱስ ደግሞ በፍርድ ሰዓት መንሹ በእጁ ነው፣ ያበጥረዋል፣ ይለየዋል። ገለባው ወደ እሳት ነው፣ ፍሬው ወደ ገነት መንግሥተ ሰማያት ጎተራ ነው። ደፋር ሰይጣን ዛሬ እንደምንመለከተው በወንጌሉ አዎ ሊፈትነው መጣ። እንግዲህ የመጀመሪያውን ፈተና በምግብ ቢመጣበት፣ በጽናት በስስት የመጣበትን በትዕግስት፣ ሁለት በትዕቢት ቢመጣበት በትህትና ድል ሲመታው ጥቅስ እየጠቀሰ መጥቶ ሶስተኛ እንደገና መጥቶ ሌላ ፈተና ያመጣል። ይህም የዓለምን ክብራቸውን አሳይቶ ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው ይላል። ወደ ረጅም ተራራ ወስዶ የዓለም መንግስታት ክብራቸውን አሳይቶ ድንጋዩን ጠጠሩን ወርቅ አስመስሎ ሌላውን ሁሉ እንዲሁ በምትሃት እየሞከረ ኢየሱስ ክርስቶስ ማን መሆኑን ሳያውቅ ወደ ፈተና መጣ። ዛሬ ከዛ እንጀምራለን። መምህር ልዑልና መምህር ሰለሞን በዚህ ሬዲዮ ጣቢያ ከኔ ጋር ናቸው። እግዚአብሔር መንፈስ ቅዱስ በሁላችን ላይ ይደር። ሶስተኛው ፈተና። እሺ፣ እግዚአብሔር ይስጥልኝ መጋቤ ሃይማኖት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅድምም እንደተነገረው ከዚህ በፊትም እያመላለስን
ያሉትን የኃጢአት ስር የሚባሉትን ሶስቱን አርእስተ ኃጣውእ ሶስቱ አርእስተ ኃጣውእ ማለት ያው የኃጢአት ስሮች የሰው ልጅን ሊያስቱ የሚችሉ ከእግዚአብሔር ሊያጣሉ የሚችሉ የኃጢአት ስሮች አርእስተ ኃጣውእ 7 ናቸው። እነዚህ ግን ክፉ ናቸው። ሶስቱ አርእስተ ኃጣውእ ክፉ ናቸው። እነዚህ ክፉ ኃጢአት የሚባሉት ከእግዚአብሔር ጋር የሚያጣሉ የሚባሉት እነዚህ አርእስተ ኃጣውእ ሶስቱ ናቸውና የኃጢአት ስሮች ናቸውና ጌታችን መድኃኒታችን ኢየሱስ ክርስቶስ በፈታኙ የተፈተነበትን የኃጢአት ስር የሆነውን ይህንን ፈተና በስስት ሲመጣበት ቅድም እንደተነገረው ነው። በትዕቢት ሲመጣበት በትህትና፣ አሁን ደግሞ ጌታችንን አምላካችንን መድኃኒታችንን ኢየሱስ ክርስቶስ ፈታኙ የፈተነው ቅዱስ ማቴዎስ እንደጻፈልን የዓለምን መንግስታት ሁሉ ክብራቸውንም አሳይቶ ወድቀህ ብትሰግድልኝ ይህንን ሁሉ እሰጥሃለሁ አለው ነው የሚለው። ይሄ ቁልጭ ብሎ የተጻፈ ነው። በዚህ ዓለም ላይ ያሉ የሚያብረቀርቁ የሚታዩ ነገሮችን ፈታኙ ዲያብሎስ ለጌታችን ለአምላካችን መድኃኒታችን ለኢየሱስ ክርስቶስ የእግዚአብሔር ልጅ ከሆንህ በሚል በሶስተኛ ጥያቄ የእግዚአብሔር ልጅ ከሆንህ ወደ ረጅም ተራራ ወስዶ በዚያ ላይ የእግዚአብሔር ልጅ ከሆንህ እነዚህን ወድቀህ ብትሰግድልኝ እነዚህን እሰጥሃለሁ ይህንን ሁሉ እሰጥሃለሁ ክብራቸውንም አሳይቶት ነው ይህንን የተናገረው። ስለዚህ ይህንን ነው የሶስተኛው ጥያቄና ፈተና እንደተነገረው ነው። ሶስተኛው በጣም ሊሰመርበት የሚገባ ነው። እንዳውም መጽሐፍ እንደሚናገረው ዲያብሎስ ደፋር ነውና ደፋር ነው፣ ፈጣሪውን ገዢውን የሚፈታተን ደፋር ነውና ብትሰግድልኝ ያለው የድፍረት ቃል ነው። ይሄ ብትሰግድልኝ እጅም ብትነሳኝ ይህንን ሁሉ እሰጥሃለሁ። ሲጀመር የዓለማት ሁሉ ፈጣሪ አስገኝ ራሱ እግዚአብሔር ነው። ይህንን አለማስተዋሉ ዲያብሎስ አላዋቂ ደግሞም በአንጻሩ ደግሞ አላዋቂ ሲሆን ደፋር መሆኑን ማንን ምን መናገር እንኳን እንዳለበት ያላወቀ ነው። ስለዚህ ሁሉን ነገር እሰጥሃለሁኝ 22ቱ ስነ ፍጥረታት በሱ ቃልነት የተጋጠሙለትን ጌታ እሱን ነው እንግዲህ ብትሰግድልኝ ይሄንን ሁሉ እሰጥሃለሁኝ ብሎ ተናገረው። የሚገርመው ጌታን የፈተነበት ፈተናዎች ትዕቢት እነኚህ ሶስቱ አርእስተ ኃጣውእ የተባሉት የመጀመሪያዎቹ ትዕቢት የሚለው አምላክ ሆናለሁኝ ማለት ነው። ይሄ ትዕቢት ነው። ሳይገባው መሆን የማይችለውን ነገር መሻት ያ ትዕቢት ነው። ሁለተኛው ስስት ነው። ያልሰጡትን የራስ ያልሆነውን ነገር መሻት ነው። ሶስተኛው ፍቅረ ነዋይ ነው። በቃኝ አለ ማለት ነው። በዚህ ሁሉ ቢመጣበት ዲያብሎስን ድል ነስቶታል። አሁን ጌታ በዲያብሎስ ተፈተነ ስንል እንዳላዋቂ አስተሳሰብ ስናስብ የሚገርም ነው። ነገር ግን እኛን ማመላከቱ ነው። በእኛ የሚመጣብንን ነገር እንዲያውቅ ነው። እንዳውም ጌታ ተናግሮታል። እንግዲህ ካሁን በኋላ ወግድልኝ ዞር በል ከዚህ ነው ያለው። ምንም ማለት አይደለም፣ አስቀድሞ ያጠፋውም ነበረ። ያን ጊዜ ዲያብሎስ እንደ ጢስ ተኖ እንደ ትቢያ በኖ ጠፍቷል። ወግድልኝ ሲለው ከምእመናን ከልጆቼ በእኔ ማይተም ደማይተም የታተሙትን ከኔ ጋር በህብረት በአምልኮት ያሉትን እንዳትፈታተንብኝ ከእነሱ ወግድልኝ ማለቱ ነው። ሴጣን በብዙ አንግል ይፈትነናል። የሴጣንን አፈታተን ወይም የሱን ስልቱን ማወቅ ደግሞ አዋቂነት ነው። ብዙዎቻችን ለሴጣን ያለን አመለካከት እንደ እግዚአብሔር ቃል አይደለም። ምክንያቱም ሴጣን እንደሚፈትነን እናምናለን። ብዙ ሰው ለምን እንዲያደረግ ሲባል ሴጣን ፈትኖኝ ነው ይላል። ይህ አላዋቂ ንግግር ነው። እግዚአብሔር እንደሚረዳን ግን በበቂ አናምንም። በእርግጥ ጠላታችን ሴጣን የተሸነፈ እንጂ የሞተ ጠላት አይደለም። ይሄ መታወቅ አለበት። ይፈትነናል። ከሚፈትነን ሴጣን ግን የሚረዳን እግዚአብሔር ኃይሉ ታላቅ ነው። ይሄንን ማሰብ ያስፈልጋል። ሴጣን ፈታኝ ቢሆንም ፍጡር ነው። ምንም ኃይል የለውም። ኃይሉና ፈቃዱ የተወሰነ ነው። የሚረዳን እግዚአብሔር ግን ፈጣሪ ወሰን የማይበጅለት ፍጹማዊ ኃይል ያለው ነው። የሰው ልጅ ነፃ ፈቃድ ደግሞ አለው። የፈለገውን ነገር መርጦ ያመልካል። ስለዚህ ነፃ ፈቃድ ያለው ሲሆን ይህንን ነፃ ፈቃዱን እግዚአብሔር ሆነ ሴጣን አይጋፉትም። ወደሚፈልገው ማዘንበል ይችላል። ነፃ ፈቃዱን ለእግዚአብሔር ሲሰጥ እግዚአብሔር ስለ እርሱ ይዋጋለታል። ሙሴ አምላካችን እግዚአብሔር የሚዋጋ አምላክ ነው ወይም የሚባላ አምላክ ነው ብሎ ተናግረዋል። ነፃ ፈቃዱን ለሴጣን አሳልፎ ሲሰጥ ደግሞ የሴጣን ባሪያ አድርጎ ሴጣን ይገዛዋል። ሴጣን በእኛ ላይ ኃይል የሚኖረው
ነፃ ፈቃዳችን ለእሱ አሳልፈን ስንሰጥ ብቻ ነው። ድል አድርጎልናል እግዚአብሔር። እሱን ከኛ አርቋል። ያለነው መንፈስ ቅዱስ በሚመጣበት በመልካሙ ሥራ በተፈቀደልን ቤተክርስቲያን በቤተክርስቲያን በኩል ብዙ ጸጋ በምንታደልበት ዘመን ውስጥ ሆነን ብዙውን ጊዜ የምንምለው ምንድነው? ሰይጣን ፈተነን እንላለን። እንደዚህ አይደለም። የሚጠብቀን እግዚአብሔር እንደማያንቀላፋ ማመን አንዱ ነገር ነው። ሌላው ደግሞ ጠላታችን ሰይጣን የተዋረደ መኖሪያውን በታችኛው ሲኦል የሆነ ሐሳብ እንጂ እግር የሌለው እባብ እንደሆነ ማወቅ ያስፈልጋል። እሱን ከኛ አርቆታል። ጌታ በሶስት ቢመጣበት ድል አድርጎ አሸንፎታል። እኛም እንደዚሁ እንድናሸንፍ ነው። ማንን ምርኩዝ አድርገን፣ ማንን ኃይል አድርገን፣ ማንን መመኪያ አድርገን፣ ማንን መታመኛ አድርገን ዲያብሎስን እንደምናሸንፈው ቅዱስ መጽሐፍ ስለሚነግረን እሱ ኃይል ከሆነን እግዚአብሔር ጠላት ሰይጣንን ማናሸንፍበት ምንም ነገር የለም የሚል አይነት አለኝ እኔ። ትክክል። አሁን የሰሚዎችን መንፈስ ባላችሁበት ልናውቀው አንችልም። እግዚአብሔር ሁሉን ያውቃል። ግን እነዚህ ሶስት ነገሮች ዓለም የወደቀባቸው ፈተናዎች ናቸው። ሶስቱ ነገሮች ዝም ብለን በተራ ነገር ስናመጣው አንደኛ ምንድነው? ምግብ ነው። እንደው ባነጋገሩ ስናመጣው አንደኛው ምግብ ነው። ሁለተኛው ደግሞ ዝም ብሎ የማይገባ አስተሳሰብ ነው። የማይገባ አስተሳሰብ ከትዕቢት እንወስደዋለን። ዝም ብሎ የማይገባ አስተሳሰቦች ናቸው። ሶስተኛው ደግሞ ስንወስድ ስልጣንና ገንዘብ ነው። እነዚህ የኃጢአት ሁሉ ራሶች ዋና ናቸው ብለን ወሰድናቸው። በአሁን ሰዓት ዓለማችን በዚህ ውስጥ እየወደቀ ነው ያለው። አንደኛ ስለ ምግብ ብሎ የሚወድቅ ብዙ ነው። መጽሐፍ ቅዱስ ውስጥ ብዙ ምሳሌዎች ጠቅሰናል። ባለፈውም አሁንም ልናመጣ እንችላለን። ሁለት ሰው ብንጠቅስ ለምሳሌ ከብሉይ ኤሳውን መጥቀስ እንችላለን። ከአዲስ ኪዳን ዴማስን መጥቀስ እንችላለን። በምግብ ጉዳይ ላይ የመጀመሪያዎቹን አዳምና ሔዋንን መቼም አንረሳቸውም። በምግብ ምክንያት ነው ከገነት የወጡት። በምግብ ምክንያት ስለወጡ በጾም ወደ ገነት እንደገና ሊመልሳቸው ነው። በአሁን ሰዓት ዓለማችን በምግብ እየተፈተነ ነው ያለው። አንስተናል። ማተባቸውን የበጠሱ አሉ። ለሥራ ብለው ዘመድ የለኝም እዚህ ስለዚህ እነከሌ ይረዱኛል ብለው ሃይማኖታቸውን የለወጡ ሰዎች አሉ፣ ሌላ ነገር ፍለጋ። ስለዚህ ከባድ ፈተና ነው። ጸንተን እንድንኖር ኢየሱስ ድል ስለመታለን ደሞም ስለማይተወን። ምክንያቱም መጨረሻ ላይ ምን ይላል? መላእክት መጥተው አገለገሉት ይላል። ቁጥር 11 ላይ እንደሱ ነው የሚለው። መላእክት እኛንስ አሁን እንደገለጻችሁት እንደምንማረው መጽሐፍ እንደሚነግረን ኢየሱስ የተፈተነው ፈተና ስለኛ ነው በቃ እንጂ እሱ የሚፈተን ሆኖ አይደለም። ፊቱም ሊቆም አይችልም። ሰይጣን ግን በተለበሰው ስጋ በተዋህደው ከመቤታችን ከነሳው ስጋና ደም በገዳመ ቆሮንቶስ ገብቶ ተርቦ ተጠምቶ የተፈተነው ወገኖቼ ስለኛ ነው። አንድ በምግብ ምክንያት ለጊዜው ምንም አይነት ፈተና፣ የሥራ ምክንያት ምንም አይነት ችግር ቢገጥመን ሃይማኖትን እንዳንለውጥ በቃ ጸንተን መቆም ነው። ወደ ሁለተኛው ስንሄድ ደግሞ ምን ሆነ? በልዩ አይነት አስተሳሰብ እንዳንፈተን በቃ እግዚአብሔር አለልኝ ብለን ደግሞ የማይሆኑ ነገሮችን እንዳንሰራ እግዚአብሔርን እንዳንፈትነው በቃ ከሱ ጋር ሆነን እንድንኖር ነው። ሶስተኛው ወደ ምን አመጣው? ትልቁ የዓለም ችግር ዝና ፍለጋ፣ ስልጣን ፍለጋ፣ ገንዘብ ፍለጋ፣ የዚህን ዓለም ክብር ፍለጋ። ስንቶች ደም አፍሰዋል ገንዘብ ለማግኘት፣ ስንቶች ደም አፍሰዋል ስልጣን ለማግኘት፣ ስንቶች ስንት የተበላሸ ነገር ሰርተዋል። ዛሬ በምድራችን ላይ መጥቀስ ይቻላል። በብዙ አይነት መልክ መውሰድ ይቻላል። በገንዘብ ራሱ እንደው ይሁዳን ብናየው ምንድነው? ከሱ በላይ ማን አለ? ጌታውን እስከሚክድ ድረስ 30 ብር አታለለው። ያ ሁሉ ስልጣን ያ ሁሉ ክብር እግዚአብሔር የሰጠው አልታየውም። ምድራዊ ነገሩ ነው የታየው። ዛሬ ብዙ ሰዎች እንዲህ አሉ። ስለዚህ ይሄ የሚመጣብን ፍቅረ ነዋይ ከሃይማኖት እንዳያርቀን በመጨረሻ ሰዓት ላይ ትልቁ ፈተና እሱ ነው። ምክንያቱም ሰይጣን ምንድነው ያለው? ወርቀ ብትሰግድልኝ ራሱን እንኳን አላወቀም፣ ግን አንድ ነገር ይፈልጋል። ሰይጣን እንዲሰገድለት ይፈልጋል። አምላክ ሳይሆን አምላክ ነኝ ብሎ አላ ያኔ ገና እኔ አምላክ ነኝ ብሎ ነው የወደቀው። ስለዚህ ያ መንፈሱ አሁንም ንስሐ አልገባበትም፣ እስከ መጨረሻም አይገባበትም። ክርስቶስ ሰምራ ሞክራ የነበረው ይሄንን ነው እንደው ቢታረቅ ብላ፣ እሱ ግን የሚመለስ አይደለም። በቃ የእናታችን በረከት በሁላችን ይደር እና አሁን ምንድነው ሰይጣን ሁልጊዜ የሚሰግዱለት ይፈልጋል ማለት ነው። እና ማናቸው የሚሰግዱለት? አንደኛ ምግብ፣ ጾም፣ ጸሎት የሌላቸው እነሱ ይሰግዱለታል። ጾምና ጸሎት በአሁን ሰዓት በሁሉ አብዛኛው በዓለማችን ባሉ እምነቶች ውስጥ ስርዓት አይደለም። እንደ ፈቃድህ ማድረግ ትችላለህ የተባለ ነው እንጂ በስርዓት መልክ የለም። በአብዛኛው ምግብ ወድቀው የሚሰግዱለትን ይፈልጋል ሰይጣን።
2 ክፉ አስተሳሰብ በቃ እኔ እንዲሆኛለሁ በሚል እግዚአብሔር እንዲህ ያረጋኛል እግዚአብሔር እንዲህ ይሆንልኛል በእምነት ውስጥ ሳንገኝ ስርዓቱን ሳንጠብቅ ህጉን ሳንጠብቅ እንዴት አይነት ውድቀት ነው ሰይጣን የሚሰግዱለት ይፈልጋል እንደዚህ አይነቶች ሁሉ ይሰግዱለታል 3 ሃይማኖታቸውንም ሆነ ወይም ደግሞ ሌላ ስልጣን ለማግኘት ገንዘብን ወይም ምድራዊ የሆነ ክብርን ዝናን ፈልገው ራሳቸውን አሳልፈው የሚሰጡ ሰዎች አሉ በአሁን ሰዓት በርካታ ዘፋኞች በሆሊውድ ያሉ ሰዎች ለሰይጣን ልባቸውን አሳልፈው ሰጥተዋል ትልቅ ዝና ፍለጋ ስመጥራት አያስፈልገኝም ዓለማችን ያቀነቀነላቸው እነሱ ያቀነቀኑ ልቡን የበሉት ዘፋኞች ዛሬ የብዙዎችን ወጣት ልቡና የሰለቡት በአብዛኛው የዴቪልስ ወርሺፐር ናቸው ለሰይጣን ሰግደናል ብለው ራሳቸው ተናግረዋል ጉግል ያደረጉ ማየት የሚቻልበት ዘመን ላይ ነው የደረስነው ሰይጣን የሚሰግዱለትን ይፈልጋል በአገራችንስ ጠንቋይና ቃልቻ ጋር የሚሄደው ሰው ለምንድን ነው ዝና ፍለጋ ክብር ፍለጋ ጠንቋው ለራሱ ማቅ ግን የሰይጣንን ነገር የሚያዩ ነገ ዛሬ ብዙዎች ወጣቶች ወይም አንዳንድ ሰዎች ዴይሊ ያለ የኮከብ ቆጠራን እየተከተሉ የሚሄዱት ለምንድን ነው ይሄ ሁሉ እኮ ሰይጣን የሚሰግዱለትን ይፈልጋል ይሄንን አልፈን ከመጣን ግን የእግዚአብሔር መላእክት ያገለግሉናል ክርስቲያኖች ሆይ ስሙ በጸና በእምነታችን ከጸናን ስለ ምግብም ካልተሸነፍን ማተባችንን ካልበጠስን በጸናች ሃይማኖት ከጸናን እግዚአብሔር ያውቅልኛል ብለን ጸንተን ከቆምን እንዲሁ ደግሞ የዓለምን ነገር ንቀነው በእግዚአብሔር ምናምን ከሆነ መና ከሰማይ ማውረድ ይችላል 2 ዓሣ 5 እንጀራ ለ5000 ሰው ያጠግባል ጸንተን መኖርን ግን ከኛ ይፈልጋል ይሄ ነው በዚህ ውስጥ ግን አንድ ነገር እንመልከት መምህር ሰለሞን የሚጨምረዋል ቅድም እንግዲህ ያው መግቢያው ላይ ያለውን ነገር ነው የተናገርኩትና ሐሳቡን ነው ያንጸባረኩትና አሁን ከተናገርከው ጋር የሚሄድ ጥቅስም ስላገኘሁ ነው ተጨማሪ ነገር ለማናገር የፈለኩት እቡያ አይን ወስሶ ልብ ይታወል ምስሌ ይላል መዝሙረኛው ዳዊት መዝሙር 100 ላይ ቁጥር 5 ላይ ባልንጀራውን በቀስታ የሚያማ እርሱን አሳደድኩ ይልና በአይኑ ትዕቢተኛ የሆነውና ልቡ የሚሳሳው ከኔ ጋር አይተባበርም ከኔ ጋር ይኖር ዘንድ አይገባውም የሚል ነገር አለና እንግዲህ ትልቁ የኃጢአት ስር የሆነው ትዕቢት ስስት ጌታ ከተፈተነበት ነገር ነውና ከጌታ ጋር ህብረት እንዲኖረን በዓለም ላይ ያለውን አሁን የምናያቸውን ነገሮች ከእግዚአብሔር ጋር እንድንኖር የሚያስፈልገን ከሆነ እነዚህን ነገሮች አድርገን መሄድ እንዲገባን መጽሐፍ ቅዱሱም መዝሙሩም ብሉዩም ሐዲሱም የሚነግሩን ጌታ የሚያስተማረን አሁን ቅድም አንተ የተናገርከው ነው ቅድምም ተነግሯል ከትዕቢትና ከስስት ጋራ ደግሞ ፍቅር ነዋይ የሚባለው እኔ ዴማስን ከዓለም ጋርም አየዋለሁ ዴማስ የዚህን ዓለም ባለጸግነት ትቶ ነው ቅዱስ ጳውሎስ ለጢሞቴዎስ ምዕራፍ 4 ቁጥር 10 ላይ ሁለተኛ ጢሞቴዎስ ላይ ዴማስ የዚህን ዓለም ባለጸግነት ፈልጎ ወይም ሽቶ ዲያቆን ነው እንደውም በቤተ ክርስቲያናችን ጥሎ ሄዷል ነው የሚለው አገልግሎቱን ጥሎ ነው ይሄደው የሚለውና ሰዎች በዚህ መቅደስን ሲያዩ የከተማን መንጸባረቅ ሲያዩ በዓለም ላይ ያሉትን ነገሮች ሲያዩ ከመንፈሳዊ ህይወታቸው ወጥተው እግዚአብሔርን ትተው በዓለም ውስጥ ተጠምቀው ለገንዘብ የሚያድሩ እንዴ በቤተ ክርስቲያናችንም አንዳንድ ጊዜ መጠቀስ አለበት የቤተ ክርስቲያን አገልጋይ ሆኖ ለሁለት የሚገዛ ከሆነ ያ ዴማስ ነው ማለት ነውና ሁሉንም የሚነካ ነው ካህናቱንም ይነካል ምእመናንም ይነካል ሁሉንም የሚነካ ነገር ነውና የዚህ ዓለም ባለጸግነት እግዚአብሔር የሚጠላው አፍቅሮ ነዋይ በጸሊያ ነዋይ ሲመታ ያየንበት ይሄ ትልቅ ትምህርት ስለሆነ በጾማችን የገንዘብ ስስት ያለብን በጎተራችን ደግሞ ስስት አንደኛው ይትዝግቡ መዝገበ ዘበምድር ነው የሚለው ጌታም የነገረን የሚያከማች ሰው አለ የሚሳሳ ሰው አለ ለነገ የሚኖር ሰው አለና ይሄንን ሁሉ እንዳናደርግ እነዚህን የኃጢአት ስር የተባሉ ነገሮችን በዚህ ታስወግዳላችሁ ከዛ በኋላ ግን ይሄንን ስታሸንፉ መላእክት ይመጣሉ የሚል ቃል ጌታችን ያስተማረን ነገር ነውና ቅዱሳን መላእክት እንዲጠጉን መንፈሳውያን አባቶቻችን ከኛ ጋር እንዲሆኑ ፈተናውን በዚህ አይነት መልኩ እንድንወጣ ጌታችን ያስተማረን ትምህርት ነው በያስባል ትክክል ዴማስን ስናየው አሁን የቤተክርስቲያን ነገር ያረጀበት አይነት ሰው ይመስለኛል ምክንያቱም ተሰሎንቄን አይቶ በከተማዋ ውበት ሲሳብ ሆዴ ይሙላ ፊቴ ይቅላ ብሎ የከተማውን ኑሮ የወደደው አይነት ነው በከተማ መኖር አልተከለከለም ግን ብዙ ሰዎች ዴማስን የሚመስሉ ሰዎች ይኖራሉ የኦርቶዶክስ ቤተክርስቲያን ምንድነው ጫማው ልቆ መግባት ምንድነው ነጠላ መልበስ ምንድነው እንደዚህ ረጅም ሰዓት መቆም ስለዚህ ምን ይሻላል ጫማ ተደርጎ የሚገባበት መዝሙሩ የሚያሳዝን አይነት ወደ እግዚአብሔር የሚያቀርበው ነፍስን ደስ ያሰኛል ግን አንዳንድ ጊዜ ዘመናዊ መሳሪያ የለውም ስለዚህ ዘመናዊ መሳሪያ ወዳለበት የመሄድ
ዴማሳዊ አስተሳሰብ አለ። ስለዚህ የዓለምን ነገር መውደድ ማለት እኮ ይሄ ሁሉ ነው። ሃይማኖት የተሰጠችንን ኦርቶዶክስ ተዋሕዶ ቤተክርስቲያን ሳንአምናትና ሳንቀበላት በውስጧ ጸንተን ሳንቆይ ሌላውን እንግዳ የሆነውን እንግዳ በሆነ ትምህርት አትወሰዱ ይላል ዕብራውያን 13:8 ከ5 ጀምሮ እስከ 8 ስናይ እንግዳ በሆነ ትምህርት አትወሰዱ፣ ጸንታችሁ ቆሙ፣ አባቶቻችሁን እዩዋቸው ይላል እኮ። እነ ጊዮርጊስ 3 ጊዜ ተገድለው 3 ጊዜ ተነሱ። እነ ቶማስ እየተቆረጠ 22 ዓመት ለጣዖት የተሰጠውን፣ እነ ቅዱስ ጴጥሮስ ዋናው ቁልቁል የተሰቀለው፣ ቅዱስ ጳውሎስ አንገቱን የሰጠው፣ እሳት ውስጥ የወደቁት፣ ያ ሁሉ መከራ የተቀበሉት አባቶቻችሁን እናቶቻችሁን ተመልከቱ፣ በእምነታችሁ ጽኑ ይላል። የሚገርም ነገር ነው። ሰይጣን ምንድን ነው የፈለገው ከኢየሱስ? ከዚህ ዓለም የሚፈልገው ነገር ነው። ጌታ ግን ድል መጥቶታል። ወድቀህ ብትሰግድልኝ ግን ጌታ ምን አለው? መልስ ሲሰጠው የጌታ መልስ ምን ነበረ? ለእግዚአብሔር ለአምላክህ ብቻ ስገድ። ምክንያቱም የመጀመሪያው ትእዛዝ ዘጸአት 20:1 ላይ ምንድነው? ከእግዚአብሔር አምላክህ በስተቀር ሌላ አምላክ አታምልክ የሚል ነው። እዚህ ጋር እናጠቃለሁ። ክርስቲያኖች ሰሚዎች መንፈስ ቅዱስ ይደረብን። ለእግዚአብሔር ብቻ ስገድ። በዚህ ዓለም ላይ ለእግዚአብሔር ብቻ እየሰገዱ እየተንበረከኩ ቅዱሳኑን እያከበሩ ያሉ የኦርቶዶክስ ቤተክርስቲያን ምእመናን ናቸው። ድንገት ይህን ሬዲዮ የምትሰሙ ከኦርቶዶክስ ውጭ ያላችሁ ሰዎች፣ በሌላ እምነት ያላችሁ በቸርቻችሁ ሰግዳችሁ ታውቃላችሁ? የስግደት ስርዓት አላችሁ? ድንገት አሁን ከኦርቶዶክስ ብዙ ነገር እየወሰዳችሁ ስለሆነ ዓርብ የስግደት ቀን ጉባኤ አለን ብላችሁ ልታውጁ ትችላላችሁ። አሁን ስቅለት ሲመጣ ግን አይደለም። ተሸፋፍናችሁ አትጥፉ። አለ ስግደት፣ ትንበረከካላችሁ፣ ለአምላክ ስገድ ተብሏል፣ ትሰግዳላችሁ። የኦርቶዶክስ ቤተክርስቲያን ኢየሱስን ሰላም ለዝክረ ስምከ፣ ለስምህ መታሰቢያ ሰግዳለሁ፣ ሰላም ለርእስከ ለስዕርተ ርእስከ፣ ለራስህ ጸጉር፣ ለርእስከ ለራስህ፣ ለገጽከ ለፊትህ፣ ለቀራኒትከ ለቅንድብህ፣ ለአይዛኒከ ለጆሮችህ፣ ለመላእክትህ ለጉንጮችህ፣ ለከናፍሪከ ለከንፈሮችህ፣ እንዲህ እያለች እስከ እግር ጥፍሩ ትሰግድለታለች። ያንዳንዱ ሰውነቱ ሁሉ መከራ ያንዳንዱ አካል ተነስቶ ይሰገድለታል። ኢየሱስ በእናንተ ይሰገድለታል። ይሄንን እምላችሁ ስለ እምነቶች ለማውራት አይደለም፣ ግን መዳን ያለባችሁ ሰዎች ስላላችሁ ነው። እውነት መስሏችሁ የተከተላችሁት ነገር እውነት ሳይሆን የቀረባችሁ ሰዎች ትኖራላችሁ። ሕዝቤ ሆይ አለ ኤርምያስ፣ ከባቢሎን እንውጣ፣ ከእግዚአብሔር ጋር እንገናኝ። ሁርም ድህሬ፣ አንተ ሰይጣን ከኋላ ይወግድ አለው። ፈተናው ለኛ ስለሆነ ከኋላ ያለው ከሚከተሉኝ ምእመናን ሁሉ ራቅላቸው አለው። የዛን ጊዜ ሰይጣን እንደ ጉም ተኖ እንደ ጢስ በኖ ጠፋ ይላል፣ ወደቀ። ዛሬም ግን ሊፈትነን በብዙ መንገዶች ላይ ይመጣል። ይሄንን እንወቅ። ፈታኙ ሊያርቀን የቀረበ ነው። ከእምነታችን ሊያሸሸን የፈጠነ ነው። በምግብ እምነት ያስክዳል፣ እግዚአብሔርን ያስክዳል። በትዕቢት ያስክዳል፣ በገንዘብ መውደድ፣ በዓለም ስልጣን ያስክዳል። ኢየሱስ ስለኛ ብቻ ይህን ፈተና ተቀበለ፣ ድልም መታልን። ምክንያት የለንም። ዛሬ ጸንተን እንኑር። ለአምላክ ለእግዚአብሔር ብቻ ስገድ። አሁን እንስገድለት። ቤተ ክርስቲያን ኦርቶዶክስ ሁላችሁን ትጠራለች። አብረን እንስገድ። ስግደትና እውነት ያለው በሷ ነውና እንጽና በተዋህዶ እምነት። ሊፈርድ የሚመጣው ኢየሱስ በፍርድ ወንበር ሲቀመጥ ያኔ በቀኙ ለመቆም እንችላለን። አዎ እንግዲህ በስስት ቢመጣበት፣ በትዕቢት ቢመጣበት፣ በትህትና በፍቅረ ነዋይ ቢመጣበት፣ በጸሎተ ነዋይ ድል መታለን። የሰይጣን መንፈስ የወደቀ ይሁን። አሜን።